አትለቀኝም እሺ ክትርጎማለሁ ኦኬ ሞባይል አሜን እግዚአብሔር ሰናዩ እግዚአብሔር መልካም አሜን አሜን እግዚአብሔር ሰናይ ስለሆነ ሰናይ ነገር ሰይጣን ማቅ ስለሆነ ማቅ ነገር የለም ሰይጣን ጽፉ ነገር የለም እግዚአብሔር ማቅ ነገር የለም this is principle አሜን አሜን አምላኪው ሃሌሉያ ሰይጣን ደሞ እንታዩ ማቅ ክፉ ካቡ ደሞ ጽቡቅ ነገር የለም ሃሌሉያ አሜን እስቲ እግዚአብሔር ሰናይ ሃበሉት እግዚአብሔር ሰናይ ሃሌሉያ አሜን ሰናይ ስለሆነ ደሞ አምላክና ሰናይ ነገር አሞንጎና ይከብር አሜን ጽቡቅ ነገር ክን ሪኢና ሃሌሉያ ጌታ ይባረክ አሜን I don't know አስተሃደ ፋዱስ ኮይኑ ማለት ነው ስለዚህ ስካብ ክልተስ አኔ ከመሎ ክልተስ አልስተሳዝ ምህር ስለዚህ ነሐኒ ማቃላትዮ አቃላትዮ ሃሌሉያ ሐሴ ዳን 1 hour ከመሄደ 45 minutes ይሉኒ 1 hour ንሽተ ከብሎዬ 1 hour ግን ከውርደኒው ስለዚህ ሃሌሉያ ኢየሱስ ጎይታዩ ክንጸልይ thank you ክንጸልይ ሃሌሉያ እስቲ ሀፍ እንበል ኩልና ሀፍና ሀፍ ጌታ ይመስገን እስቲ ጥቃና ዘሎ ቀፋቁ ንስሐል በጎይታ ኢየሱስ ሐወይሃ ሀፍተይሃ ብሎ እስቲ ቀፋ ብሎ ሃሌሉያ ጽቡ ጌርኩ አሜን እፈቶካይ በል አሜን በሉ ኖ ጽቡ ጌርኩም አሙሽታ ሽድሽታ ሰብ ድሪት አሜን ተጠቆሙላ ታግዚኹም ተጠቆሙላ አጀኹም ክልተ ሰለስተ አብዝሕዋ ዘይበልኩም ሰባት አለውም ኢለይኩም አለሁ ገሊኻትኩም ደው ይኹም ኢልኩም ደለኹም ኢለይኩም አለሁ ተንቀሳቀሱ ደሃን ተንቀሳቀሱ ናብዲስ ኪዱ ኢየሱስ ጎይታዩ ሃሌሉያ አሜን ሃሌሉያ አሜን እዚያ ገዛ ናይ ፍቅር ገዛያ አሜን አሜን ናይ ፍቅር ገዛያ አሜን ኢና ሐፋብና ክንጸልይ እዳውና ሃሌሉያ አሜን thank you Jesus አሜን thank you sweet Jesus አሜን thank you so lovely Jesus አሜን thank you ጥዑም ኢየሱስ አሜን thank you ስለ ምህረትካ ስለ ቅን ስራ ስለ በጎ ስራ ስለ ጥበቃ ስለ ሓለዋኻ ስለ ሰናይ ዝኾነ ስራሕካ thank you ተመስገን thank you ነመስግነካ ለና thank you father ንባርከካ ለና thank you አባባ ንባርከካ ለና አሁንም ቃልህን አስተምረን ሕጂውን ቃልካ መሃረና መንፈስ ቅዱስ በመካከላችን እለፍ መንፈስ ቅዱስ ማእኸልና ተንቀሳቀስ you are our pastor ንስኻኻ ጓሳና you are our teacher ንስኻኻ መምህርና ኢየሱስ ከይድ ከሎ ኢየሱስ ሲሄድ አንተን ሰጠን ኢየሱስ ከይድ ከሎ ንዓኻ ሂቡና መንፈስ ቅዱስ እናከብርሃለን መንፈስ ቅዱስ ነኽብረካለና እንሰማሃለን ሰማዓካለና አስተምረን መሃረና አእምሮአችን ይከፈት አእምሮና ይከፈት ጨለማ ይሰበር ጥልማት ይሰበር አለማስተዋል ይሰበር ለይምስተዋል ዘበለ ይሰበር በኢየሱስ ስም ይሰበር ይሰበር መንፈስ ቅዱስ ጊዜውን ላንተ እንሰጣለን ጊዜውን አኻን በካ መንፈስ ቅዱስ ተባረክልን ሁሉ ላንተ ክብር ይሁን ሁሉ ክብርና እዚህ ቦታ የሚሆነው ሁሉ ላንተ ክብር ይሁን ኣብዚ ቦታ ዝኸውን ዘበለ ሁሉ ክብርና አኻ ይሁን ሁላችንም ዝግጁ ነን ኩላትና ወንድልዋቲና አስተምረን ማረና አይኖቻችን ክፈት አይንተና ክፈት ተናገረን ተዛረበና እንሰማሃለን ሰማዓካይና ሁሉ ላንተ ክብር ይሁን ሁሉ ክብርና ባሪያህንም እርዳው እጅ በሱ ላይ ትሁን አሜን ጮክብለን አሜን አሜን ሃሌሉያ ጌታ ይባረክ አሜን ጎይታ ይባረክ አኔ በከሎ አብታቲ ወርጭ ክብል ዝፈቱ ግን
ተአሲርና ለናብዚ I don't know ሃሌሉያ አሜን ጥሩም ይሁን ሃሌሉያ ጌታ ይባርክ ሎሚ ዛሬ የምንማረው ሎማንቲ እንማሃሮ more focus የምናደርገው ጽብቅና ነተኩረው ለሐሳብ about the power of the blood of Jesus በዛባ ኃይሊ ደም ኢየሱስ ክርስቶስ አሜን 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 ሃሌሉያ ታውቃላችሁ መጽሐፍ ቅዱስ ሲናገር ፈልጥሪኩም መጽሐፍ ተዛረብ ከሎ ህዝቤ ዕውቀት ስላጣ ፍልጠት ስለይብሉ ጠፋ ነው የሚለው ጠፊው ህዝቤ ሰይጣን ኃይለኛ ስለሆነ ጠፋ ይላል ህዝቤ ሰይጣን ኃያል ስለሆነ ጠፊው ይብልዲው አይል ህዝቤ የሀገሪቱ የኬንያ ችግር የኤርትራ ችግር የኢትዮጵያ ችግር ኃይለኛ ስለሆነ ጠፋ ይላል ህዝቤ ናይ ኬንያ ጸገም ናይ ኢትዮጵያ ጸገም ናይ ኤርትራ ጸገም ብርቱ ስለሆነ ጠፊው ይብል አይብል ምንድነው የሚለው ታይ ዝብል because of lack of knowledge ህዝቤ ሳን ፍልጠት ጠፍአይ it's perished ተደመሰሰ ጠፋ ተነቀለ ይላል አንድ ተደምሲሱ አብገለቃሉን ተነቅሉ ይብል ለምን ታይ because of lack of knowledge ፍልጠት ስለዘይብል ባለፈው ነግሬያችኋለሁ ጾም ጸሎት ላይ ነበራችሁት ጾም ጸሎት እንደነበርኩም ነግሮኩም ነረ እግዚአብሔር አንዳንድ ነገሮች እኛ እርምጃ እንድንወስድ ይጠብቃል ገለገለ ነገራት እግዚአብሔር ንሕና ስጉምት ክንወስደሉ ይጽበየና እዩ እኛ ብዙ ጊዜ እግዚአብሔር ያ ይጸበየካለሁ በጃ እንላለን ሓደ ጊዜ እግዚአብሔር ጽበየካል ነው እንትና አምላክ ጥራይና ልዕል እግዚአብሔር ደግሞ እንታይ አረና አይ ጽበየካለሁ እግዚአብሔር ከአ ነውና አኻይ ጽበየካለሁ ብለካ ጽበየካለሁ ብለካ አስተምሬሃለሁ ምሕረካዬ ቃሉን አሳይቻለሁ ቃሉ አሪየካዬ በቃሉ አክሽን ውሰድ በመሰረተ ተቃል አክሽን ግበር ውሰድ ተንቀሳቀስ ይብለና በኢየሱስ ማስተዋላችን ይከፈት በስመ ኢየሱስ ማስተዋልና ይከፈት ዕውቀት ወደ ህይወታችን ይፍሰስ ፍልጠት ናብ ህይወትና ይውሐዝ ባለፈው ነግሬያችኋለሁ ዕውቀት ያነክሳል ፍልጠት ክብ ይብልዩ ያነክሳል የንግስዩ ዓለምን እየተቆጣጠሯት ያሉት ከ103% 4% የሆኑ ሀብታሞችና የተማሩ ሰዎች ናቸው ዓለም ተቃጥሮማ ዘሎ ሀብቶም 100 ተማርባዕተ ተማህሩን ሀብታማትን ሰባትን ነው this is truth ዘሐቂው figure out አድርጉት እዚህ ስታቲስቲክስ ትሪኦ ተቆልይኹም ዕውቀት ከፍ ያደርጋል ፍልጠት ልዕል ይብልዩ ይሄ በምድራዊም በመንፈሳዊም ይሰራል እዝኻ አብት መንፈሳው ሆነ አብት ምድራዊ ዓለም ይሰርሕ እዩ ስለዚህ ዕውቀት the most important thing ነው in spiritual ፍልጠት አዚው አገዳስ ነገር ይባል ሃሌሉያ ምንድነው የሚለው ህዝቤ ዕውቀት ስላጣ ጠፋ ስለዚህ ህዝቤ ይሳን ፍልጠት ይጠፍ ይብላል እንዴ እግዚአብሔር ሲጠፉ ጸጥ ያለ ብሎ ያያል እንዴ ገርም ይሰባት እንዳጠፋው እግዚአብሔር ተቀል ደርዩ አዎ ለምን ለምንታይ የሚያስፈልገን ሁሉ ሰጥቶናል ተዘልየና ዘበለ ሁሉ ስለዛሃበና በዕውቀት አፕላይ ማድረግ እግዚአብሔር ይጠብቅብናል ስለዚህ እቲ ፍልጠት አብ ምድሪ አምጪና ከንሰርሐሉ ግን አና ጽበየና ማለት ጌታ ይባረክ አሁን የኢየሱስን ደምን የእግዚአብሔርን ጥበብ እናያለን እግዚአብሔር ጥበብ ክንሪና ይሄ ጥበብ የኛን ህይወት ይገለብጠዋል እዚ ጥበብ ዝኻን ህይወትና ሙሉ ቀይሮ እዩ የጨለማውን ዓለም ኃይል ይሰብረዋል ናይ ጸልማት ኃይል ይሰብሮ እዩ አሜን አሜን ጌታ ይመስገን መነሻ ጥቅስ መበገስ ጥቅስና ኤፌሶን ካብ ኤፌሶን 3:9-10 ምዕራፍ 3:9-10 በትግርኛ አንብቡ ኦኬ ምዕራፍ 3 ኩላኻትኩም ተንበብኩም ወጽቦ እዩ ኤፌሶን ኩልና መጽሐፍ ቅዱስ አውጽሞ አሞባይልኩም አለው አውጽ ኩልና ፎሎ ክንገበር ጌታ ይባርኩም ከምዚ ይብል እቲ አብት ሁሉ ዝፈጠረ አምላኽ ካብ ዘላለም ተሰዊር ዝነበረ ምስጢር መጋቢነት ወን ከመይ ሙኻኑ ንኹሎም ከብርሃሎም ተዋህበኒ አምላኽ እታ ብዙሕ ዝዓይነታ ጥበቡ ሕጂ በታ ማሕበር ገይሩ ነቶም ኣብ ሰማያት ዘለዎ ሽመታትን ስልጣናትን ምን ተኸፍልጦም ሃሌሉያ በእንግሊዘኛውን ታይብል በአምፕሊፋይድ the purpose of this that is through the church the complicated many-sided wisdom of God ይብል ሃሌሉያ
ስለዚህ አብትና አምፕሊፋይድ ክዛረብ ከሎ በማህበሩ ቢሉ እታአዚው ውስብስብ ዝበለስ ተሐላለኸ ጥበብ አምላኽ መታን ክገልጾ ይሉ ይብለና በአንድ ትርጉም ላይ እንደዚህ ይላል ዓላማው ይላል ይሄ ጥበብ የሚገለጥበት ዋና ዓላማው ተዕላማ ናይቲ ጥበብ ዝግለጾል ምክንያት አብካል ትርጉሙን በቤተ ክርስቲያን በኩል በወገን ቤተ ክርስቲያን የተወሳሰበው ብዙ ጎን ያለው ብዙ ገጽታ ዘለዎ የእግዚአብሔር ጥበብ ናይ እግዚአብሔር ጥበብ በሁሉም አብኩሉ ማለቂያ በሌለው ልዩነቱ እና ስፍሩ ቁጥር የሌለው ቁጥርን ስፍሐትን በዘይብሉ መንገድ ሁሉ ግለጽ በሰማያዊ ስፍራ ላሉ መለኮታዊ ገዦች አብ ሰማያት ዘለው መንፈሳውያን ገዛእቲ ባለስልጣኖች ስልጣን ዘለዎም ይታወቅ ዘንድ ነው ይላል ክፍለጥ መታን እዩ ብለን ሃሌሉያ አሜን በዚህ ዓለም ላይ ሁለት ኃይል አለ አብዛ ዓለም ዚ ክልት ኃይልታት አለው የእግዚአብሔር መንግስት የእግዚአብሔር መንግስት የዲያብሎስ መንግስት የሰይጣን መንግስት ዓለም የራሷ ኃይል የላትም ዓለም ናታ ዝኾነ ኃይል የብላን ወይ ለሰይጣን ዓለም ትገዛለች ወይ ነቲ ሰይጣናው ዓለም ትገዛ ወይ ለእግዚአብሔር ዓለም ትገዛለች ካነት መንፈሳው ዓለም ትገዛ እኛን የሚገዛን ናና ዝገዛና ወይ ለመንፈሳው ዓለም ኃይል እንገዛለን ወይ ነት መንፈሳው ሕጊ ንግዛ ወይ ኖ ሕጊ ከኮነስ ለመንፈሳው ዓለም ስልጣን አውቶሪቲ ነት መንፈሳዊ ስልጣን ወይ ከላይ ሪል ንግዛ ወይም ገዢነት ገዛአት እንገዛለን ወይ ንዑ ንግዛ ወይም ደግሞ ለጨለማው ዓለም ኃይል እንገዛለን ወይ ካ ነትናይ ጸልማት አሰራርሐ ዓለም ንግዛ ሁሉ ጊዜ ሰይጣን ዶሚኔት ማድረግ ይፈልጋል ራሱ ሁሉ ጊዜ ሰይጣን ከገዝ ይደሊ ሁሉ ጊዜ መግዛት ይፈልጋል ሁሉ ጊዜ ከገዝ ይደሊ ዓለም ለሰው ነው የተሰጠችው ዓለምስተዋህበት ለሰብዩ ዓለም የሰው ናት ዓለም ላይ ሰብያ እቺ ምድር ለሰው ነው የተሰጠችው እዛ ምድር ዚያ ለሰብያ ተዋሂባ ዘፍጥረት ምዕራፍ 1 አሁን በጣም መሮጥ ስለምፈልግ በቃሌ ነው ጥቅሱን ምነጋችሁ ዘፍጥረት ምዕራፍ 1 28 ስትመለከቱት ዘፍጥረት 1:28 ክሪዮ ኸለና ዓለም እግዚአብሔር ከፈጠረ በኋላ ምድሪ መስፈጠራ እግዚአብሔር ዓለምን ግዛት አለው ዓለም ግዛ ያለው አስተዳድራት አማሐድራ ስራ አንተ እንደፈለክ አድርጋት ከም ድሌት ካግበራ ስጦታ ለአንተ ሰጥቻለሁ አለው ናአሃ ይበካለሁ ኺሎ ምድር ከእግዚአብሔር ለሰው ልጅ የተሰጠች ስጦታ ናት ምድሪ ካብ እግዚአብሔር ለቅሰባት ተዋህበት ውህበት ያ ዘፍጥረት ምዕራፍ 1:28 አንብቡት ዘፍጥረት 1:28 መዝሙረ ዳዊት 115 ቁጥር 16 ላይ መዝሙር ዳዊት 115 ቁጥር 16 ጻፉትና በኋላ ታነቡታላችሁ ምን ይላል ሰማያት ሰማያት ያንተ ናቸው ሰማያትና እግዚአብሔር ሰማያት ይሁን ምድርን ግን ለሰው ልጆች ስጦታ ሰጠ ምድር ግን ደቅሰባት ሀባ ይዝብ ስለዚህ ምድር የማን ናት ስለዚህ ምድርና የማንያ ያንተ ናት ናትካ ለሰው ልጅ የተሰጣች ናት ለደቅሰባት ተዋህበት ያ ምድር እስቲ ምድር የኔ ናት በሉ ስለዚህ ምድርና ተያዝክ በሉ ጽቡቄልኩም በሉ ምድር በሉ ናተያ የማን ያንተ ናት ምድር ስጋ ለለበሱ ሰዎች የተሰጠች ናት ምድሪ ስጋን ዘለበሱ ደቅሰብ ተዋህበት ያ ሰማያት ሰማያት ለመንፈሳዊ ዓለም ለልዑል እግዚአብሔር የተሰጠች ናት ሰማይ ሰማያት ለልዑል እግዚአብሔር ተዋህበት ያ ምድር ስጋ ውስጥ ላሉ ሰዎች የተሰጠች ናት ምድር ግን ነዞም በስጋ አብስጋ ዘሎና ሰባት ተዋህበት ሰይጣን በምድር ላይ ለመኖር መብት የለውም አትስጠው ሰይጣን አብ ምድሪ ድሌቱ ከገብር ስልጣን የብሉን አይተሃቦ ማን ሂቦ ግን ማን ነው የሰጠው ግን ማን ግን ሂቦት ስልጣን አዳም ይሂቦ አዳም እግዚአብሔር የሰጠው ባለመታዘዝ አታሎ ሰይጣን ምድርን ወሰዳት እግዚአብሔር ለአዳም ሂቦ አዳም ሰአን መዛዙ ሰይጣን ወሲድዋ ነታ ኢየሱስ ሲናገር የዚህ ዓለም ገዢ ይሏል አይደል ስለዚህ ሆነ ድማ ኢየሱስ ከዛረብ ከሎ ገዛ አዛ ዓለም ዚያ ይልወሎን ሰይጣን ዮሐንስ ወንጌል ዮሐንስ በሙሉ ታዩታላችሁ ምዕራፍ 14 ቁጥር 30 14 ቁጥር 30 እስቲ አንብቡት ሁላችሁ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም የዚህ ዓለም ገዢ ይመጣልና ከኔ ጋር አንዳችም የለውም ይላል ስለዚህ ሰይጣን የዚህ ዓለም ገዢ ሆነ አታሎ ምድሪቷን ገዛት ገዛ ዓለም ዚያ ይመጻልሞ አባይ ሐንት ኳይብሉን ደጊም መሳኻትኩም ብዙ hayዛረብኒ ስለዚህ ሰይጣን አታሊል ወሲዱ ነዛ ምድር ዚያ ገዛለሁ እግዚአብሔር አይደለም የሰጠው እግዚአብሔር አይኮን እንደሃቦ እግዚአብሔር ለማን ነው የሰጠው እግዚአብሔር ለማን ይቦ ለማን ይቦ ስለኔ በሉስቲና ናአይ ሰብካለ ወይ ወይስናኹ ስጋ ስለበሰ ሰብስቲ አብዚ በቀና አይ ናአሃ እግዚአብሔር ፍቃድ ንስሐ ኮንትሮል ክትገብ እግዚአብሔር ሰው ኮንትሮል ምድሪቱ እንዲያደርግ ነው እግዚአብሔር ፕላን አሜን
ናይ እግዚአብሔር መደብ ደቅ ሰባት ምድር ቋጣጠሩዋ ገዝዋ መልክዋ ከዓይዋ ግን አንዴ ሰብሮ በኃጢአት ገባ ግናኸ ሰራ ኃጢአት ገለ ነገር አለ ገዢ ሆነ ገዛው ሆይነኻ እግዚአብሔር አብ ወልድ መንፈስ ቅዱስ ከሰማይ አዩ እግዚአብሔር አብ ወልድ መንፈስ ቅዱስ ካብ ሰማይ ክሪዮ ከለው አዘኑ ሓዚኖም እንዴት ብለን እናስመልሳለ ስለዚህ በከመይ መንገዲና እንመልስ አይሎ እንዴት ወደ ሰው ይመለሳለ በከመይ ናብ ሰብት ምለስ ግዛት እግዚአብሔር የእውነት አምላክ ነው እግዚአብሔር ናይ ሐቅ አምላክ የጽድቅ አምላክ ነው የጽድቅ አምላክ እንዴ እኔ ለአዳም ነው የሰጣሁት መልስ አይልም ዝና አዳም ዘሐብኮይ ምለሶ አይብልኝ ኦሬዲ ሰጥቶታል ምክንያቱ አዳም ፈትዩ ይቦይ ስለዚህ ያለው አማራጭ ህጋዊ በሆነ መንገድ ስለዚህ ዘሎ አማራጭ ህጋዊ በሆነ መንገድ ይሄንን የምድርን ኃይል ዝናይ ምድሪ ኃይል ሀብት ወደ ሰው መመለስ ፈለገ ናብ ሰብክ መልስ ኢየሱስ ሰው ሆነ ስለዚህ ኢየሱስ ሰብ ኮይ ሃሌሉያ ሃሌሉያ ለምታይ ሰው ኢየሱስ ለምንድን ነው ሰው የሆነው ለምንታይ ሰብ ሆነ ሰው ኃጢአት ስለሰራ ሰብ ኃጢአት ስለሰርሐ ሰው መሆን ማስመለስ ያለበት ሰው ስለሆነ ስለዚህ ከመልሶ ዘሎ ሪቨርስ ገብረ ዘሎ ሰብ ስለሆነ ኢየሱስ ሰው ሆነ ስለዚህ ኢየሱስ ሰብ ኮይ ነው የገባችሁ አሜን ተረዳኩ አሜን በሉ ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ አንብቡት ዕብራውያን ምዕራፍ 2 ቁጥር 14 ዘለውን አንብቡ ቬሪ ሲሪየስ የሆነ ነገር ብታነቡት ደስ ይለኛል እዚያ ገዳስ ነገር ይሆን አንብቡ ጽብቁ እዩ እዛ ላይ አጠቃላይ የሰማይ ሐሳብን ታዩታላችሁ የአብርሃምን ዘር ሊደዳ መጣ እንጂ መላእክትን አልረዳም ሊደዳ አልመጣም በሞትና ካብ 14 እስከ 16 በሐሪ ደለኹም በበይ ባርስ በሐቂ ንዘር አብርሃም አልዓሎም በር መላእክት ሳይልዓሎምን እሞ እቶም ውሉድ ብስጋን እንደምን ካብ ዘሐብሩስ ብሞቱነት ኃይል ሞት ኣብ ኢዱ ዝሓዘ ምእንቲ ክስዕር ንሱውን ዲያብሎስ እዩ ነቶም ፍርሃት ሞት ብዘሎ ዘመኖም በባርነት ተታሒዞም ዝነበሩ ሁላቶም حرام انت خوصوم يلو نسون بو حبروم انتاي مالتيو عبر حبروم انتاي مالتيو سو غار تواحده مسب تواحد سو هونه يا ابراهامن زر يازه نا يا ابراهام زري وسيدو يا ادمن زر هونه نا ادم زري وسيدو متيو لمن لمنتاي يا ادم زر ማስመለስ ስለማይችል ስለዚህ ና አዳም ዘርኢ ከመለስ ስለዘይ ካለ ኢየሱስ የአዳምን ዘር ሆነ ኢየሱስ ክርስቶስ ና አዳም ዘር ኢየሱስ ክብር ለኢየሱስ ይሁን ክብርና ኢየሱስ ኢየሱስን አትወዱትም እስቲ ባርኩት አመስግን ሃሌሉያ 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 ስለዚህ ኢየሱስ ሃይማኖት ሊመሰርት አልመጣም ስለዚህ ኢየሱስ ክርስቶስ ሃይማኖት ከመስርት አይመጸን ዲያብሎስ በዚህ ምድር ላይ ጨካኝ ክፉ ሆኖ በሞት ፍርሃት ህዝቡን ጨቁኖ ይገዛ ነበር ስለዚህ ሰይጣን ክፉ ሆይኑ በጭካኔ በፍርሃት ሞት አብይነ ዛምድር ዚያ ይገዛ ነበር ዕብራውያን አሁን የተናገረው ላይ እንደሚናገረው ኢየሱስ መጣና የሞትን ኃይል ለአንዴና ለዘላለም ሰበረው ኢየሱስ መጥቶ ግን ነትናይ ሞት ኃይል ሐንሳብና ሐዋሩን ሰይሮ እሱም ዲያብሎስ ነው ይላል አይደል አንበባው ዲያብሎስ ይብሎት ናይ ሞት ኃይል ዲያብሎስን መንግስት ሰበረው ስለዚህ ዲያብሎስን መንግስት ሰይሮ ዮሐንስ ወንጌል ላይ ሲናገር አብ ወንጌል ዮሐንስ ከዛረብ ኮለውን አሁን ምዕራፍ 12 ቁጥር 31 ላይ ዮሐንስ 10 ተخلተ 30 አሁን የዚህ ዓለም ፍርድ ደርሷል አለ 30 ነው 12 31 ሁላችሁም ብታነቡ ደስ ይለኛል ፎሎ አሉ ፍርድ ዘዓለም እዚያ ሕጂ በጽሐ እሺ አሁን የዚህ ዓለም ገዢ ወደ ውጪ ይጣላል ገዛ ዘዓለም እዚያ ሕጂ ንወጻ ይخድርበዩ ሃሌሉያ ሰይጣን መንግስቱ አሁን ተሰብሯል ሰይጣንን መንግስቱ ለው ተሰይሪ በሚያምኑ ሰዎች ላይ በማኒው ዛሬ በእናንተ ላይ የዲያብሎስ መንግስት አይሰራም ስለዚህ ናይ ዲያብሎስ መንግስት አባኻትኩም አይዓይኒው ወደ ውጪ ተጥሏል ወጣ ተደርቢው አሜን አሜን ምንድነው ያልኳችሁ የዲያብሎስ መንግስት ከኔና ከናንተ ላይ ተሰብሯል ናይ እግዚአብሔር መንግስት ከባይን ካባኹም ተሰይሪው ኖ ሞር አውቶሪቲ በእኛ ላይ የለው አባና ስልጣን ይውሉና በኔ ላይ አቅም የለውም እስቲ በሉ ሰይጣን በሉት ሰይጣን በኔ ላይ አቅም የለም ምንም ይብል በኢየሱስ ስም እገዛሃለሁ አሳድድሃለሁ ሳደካለሁ ሃሌሉያ አሜን ለምን ኢየሱስ ምን አለ አሁን ወደ ውጪ ይጣላል ለምንታይ ገዛዛ ዓለም ዚያ ነደገ ተደርቢ ይልና ኢየሱስ ጎይታዩ ብዙ ሰዎች ሰይጣን ወይኔ ሰይጣን ትማሊ ለቲ መጽኡ ትማሊ አንኳኩዩ ትማሊ ሰይጣን ካብ ዝወደቀ መጽሐፍ ቅዱስ ይብል እባብን ጊንጡን ክትረግጡ አብ ብዙሓት ሰባት ቋንቋም ሰይጣን ከም ዝገር አንኳኩን ትማሊ መጽኒ ግና መጽሐፍ ቅዱስ ነገርና ሁሉ ተመነን ቅርቤትን ሁሉ ኃይል ጸልማትን ክትረግጡ ስልጣን ይበኩም አለሁ ይብለና እንታይ ብል በጠላት ኃይል ሁሉ ላይ
ኣብ ኩሉ ናይ ጸልማት ኃይሊ ሉቃስ ምዕራፍ 10 ነው በጠላት እንታይ በጠላት ኃይል ሁሉ ላይ ኩሉ ኃይል ጸልማት ክትረግጹ ሃሌሉያ ስልጣን ሂበኩም አለሁ ይሉ ስለዚህ እግዚአብሔር እንታዩ ካብ እግርና ታት ደርቢው ስለዚህ ሰይጣን ደርቢው ኣብ ተግርና ይዘለኹ ረቆ ሰዎች ግን እዚህ ሐቅ ስለዚህ ይፈጡ ሰባት ግን ነዚ ሐቅ ስለዚህ ይፈልጡ ሰይጣን ኣብዚ የደይቦ ማለት ናይ ብዙ ሰባት ከመዩ ሰይጣን ሲጸልይ እንታይ ሰይጣን እስከ ጸልየለይ እንታይ ተበልካም ሰይጣን ይቋንቆም ትማሊ መጽኡ ነይሩ እንዴን ምን ከፈቶ እንዴ ማአጦ ክፎት ይሉ ይምጻ ሰይጣን አባላህ ክንብል ዘለና ሰይጣን አባላህ ንሴት በልጽ ወይ ሰይጣን ማን ይበልጽ ንሴት በልጽ አውቶሪቲ ተዋይብኪ አሜን ንሲክ ናትኪ ድምጽ ክሰምቀለው ፈጥፈጥ ክብላለሁ አሜን ሃሌሉያ አሜን ከብዚው ሰይጣን ናትኪን ድምጽ ገና ሃሌሉያ ፈጥፈጥ አሜን ሃሌሉያ ለምንታይ አብ ጸልማት ኃይል ሁሉ ላይ ስልጣን ይበካለው አሜን ጮክባሱ አሜን ጮክባሱ ስልጣን ተዋሂቡኒ ሃሌሉያ እዛ ናይ እግዚአብሔር ቃል ሐወይ ሀፍተይ this is the word of God amen I don't care what አንዳንድ ሰዎች ነቢያት አደ ሰመጹ ይሎ አደ ገዛቱ ነብይ ፕሮፌት ይዝብል እንታይ ትገብራለህ ድንገት ናይ ሰይጣን መንፈስ ካለ ምናልባት ናይ ሰይጣን መንፈስ ከይህሉ ይለይሉ ከዛ አገልጋሊ ነው ከይውጣ ሰይጣን ኣብዚ ገዛ የለ ንስሐ እስካዮ መጽካ ወጣ ይሎ አው አገልጋሊ ነው ሓደ ኪሩጣ ምናልባት ስሐ እስካዮ መጽካ ተኾን ካመራ ኣብዚ ገዛዚ ሰይጣን የለን ይሎ ሃሌሉያ ሰይጣን የለም it's broke the power of darkness ካባሁን ተሰበረ አሜን ሃሌሉያ ጥቃሁን ኩከውን ይሸኒ ሃሌሉያ አሜን ሃሌሉያ የሰይጣን ኃይል ተሰብሯል ሃሌሉያ አንፈራም አሜን ሰይጣን አንፈራም እኛ ሰይጣን እኛን ይፈራናል ንሕና ለሰይጣን አይፈራም ሰይጣን ላንቺ ይፈራል ባንቺ ውስጥ ኃይል አለ ባንቺ ውስጥ መንፈስ ቅዱስ አለ ካንቺ ጋር የኢየሱስ ስም አለ ላንቺ ይንቀጠቀጣል ባኺ ይፈርህ እንቅጥቀጥ ጮክባችሁ አሜን ቦንኬ ሊገሉት አንድ ጊዜ ናይጄሪያ ጠንቋዮች ተሰብስበው አራት እሱ ሲናገር ነው የሰማሁት አራት ማለት ቪዲዮ ላይ ነው ያየሁት አራት ሆነው ተሰብስበው ከበቡት ጠንቋይ ማት ቦንኬ እንዳሰበኸ ኸላብ ናይጄሪያ በበርባዕቱ ኮይኖም ኣብቲ ኩርሴድ መጥዮም ቆትሉ ወይሎም የመጽዮም ፓራላይዝ እናደርገዋለን በድግምት አሉ ፓራላይዝ ክንገብረና አይደለም ፈኪሮም የመጽዮም ከዛ መጣ መስመጸሽው ከዛ እሱ እንደወጣ ቦንኬ ታቁታላችሁ ፋየር ነው ቦንኬ ተፈልጦ ይሁን ሰዓትዩ ወጣና ሃሌሉያ ሁሉም ጠንቋዮች ወደቁ ሁሉም ጠንቋዮች ወደቁ ሃሌሉያ የብዙዎቻችን ችግር አስተሳሰባችን ነው ናይ ብዙሃትና ጸገማ በተሐሳስባናዩ አንቺ የበላይ ነሽ አሜን አንተ ከሰይጣን ከመንፈሳዊ ዓለም ከክፋት ሰራዊት በላይ ነህ እስኻትኩም ልዕል ዝኾነ ይኹን ናይ መንፈሳዊ ሰራርሓ ልዕል ይኹም ሲገባችሁ አሜን እኔ የበላይ ነኝ በሉ ሃሌሉያ ማን መሻተመቶ እርግማን ይሰማኛል ከዘር በል እርግማን የለም በክርስቶስ ኢየሱስ ደም ነፃ ወጥቻለሁ አሜን መዘምራን ቅድም ሲዘምሩ ጎይታ ይባርኮም ከምዚሁ መዝሙር ሃሌሉያ መፈንጥራ ተባትከ ሃሌሉያ ነህናውን አምልጽና ሃሌሉያ we are free አሜን ሃይማኖት አይኮነን ፎሎዝ እንገብር ሶሪ ሃይማኖት አይኮነን ፎሎዝ እንገብር ሃይማኖት አይደለም የምንከተለው ሃይማኖት አይኮነን እንስዕብ በሃይማኖት መንፈስ አይደለም ቆም ነው በሃይማኖት መንፈስ አይኮነን አክቲቭ ማድረግ አለባችሁ አክቲቭ ክንገውን የእግዚአብሔር ቃል ፕራክቲስ ማድረግ አለባችሁ የእግዚአብሔር ቃል ክንለማመደው ሆን እናንተ የእግዚአብሔር ቃል የሚላችሁ እንጂ የሚሰማችሁ ስሜት አይደላችሁ ስራትኩም ትራ የእግዚአብሔር ቃል ዝብለኩም በር ስማዕኩም ስሜት አይኮንኩም እሺ በሉ እኔ በሉ የእግዚአብሔር ቃል የሚለኝ ነኝ ዝብለኒ እንበር
ስሜቴ የሚለኝን አይደለሁም ስሜቴ ዝብለኒ ኮንኩን በዙሪያ የሚያየውን አይደለሁም ዙሪያ ዝብለኒ ነገር አይኮንኩን የእግዚአብሔር ቃል ናይ እግዚአብሔር ቃል የሚለኝን ዝብለኒ ነኝ ንስያነ ነኝ ይስያነ አትናገሩ አፋችሁ እንድትፈየት ተዛረቡ አሜን ሰዓት በሉ እያያችሁ ነው ሁላችሁም እንድትሉ ትፈልጋለሁ እኔ በሉ በሉ የእግዚአብሔር ቃል ለእግዚአብሔር ቃል የሚለኝን ዝብለኒ ነኝ ስሜቴ ሁኔታዎች የሀገሪቱ መንግስት የሚለኝን ዝብለኒ አይደለሁም አይኮንኩን ሃሌሉያ አሜን ሃሌሉያ አሜን አያችሁ ሰይጣን መጽሐፍ ቅዱስ ደካማ ነሽ አይልም መጽሐፍ ቅዱስ ደህምቲኻ ይብለካል የኢየሱስ ደም ኃይለኛ ነው ደም ኢየሱስ ኃያሉ የእግዚአብሔር ቃል ኃይለኛ ነው የእግዚአብሔር ቃል ኃያሉ የፈለገ ጥልቅ ውስጥ ግባ አብዝኾን የሆነ አይነት አሚቆት ቦታቶ ዕውቀት ባገኘ ሰዓት ብርሃን አብትረከብ ካለው ሰዓት ወደ ላይ ትወጣለህ ለላይ ከተወጽ ሃሌሉያ ችግሩ ምንድነው ተጸገም ግን ታዩ አለማወቅ ደይ መፍላጥ ናዩ ሰይጣን እንዴት ነው የሚያስለን በከመይ ሰይጣን ደስተ ባለማወቅ በዘይ መፍላጥ ናዩ አእምሮአችን ደፍኗል የእግዚአብሔር ቃል እንዳንረዳ ያደርገናል የእግዚአብሔር ቃል ከይንረዳ አእምሮና ሒዙ የእግዚአብሔር ቃል እንዳናደርገው ይከለክልናል ከይንገብሮ እግዚአብሔር ቃል ይከላከል በሃይማኖት መንፈስ ያሰናል በናይ ሃይማኖት መንፈስ ያስሮና ሃይማኖት ነፃ ያወጣም ሃይማኖት ነፃ ያወጣን ኢየሱስ ግን ነፃ አወጣን ኢየሱስ ግን ነፃ ጌታ ይባርክ አሁን ስብከቱ ውስጥ ገባው ልመለስ አሜን ሃሌሉያ ዮሐንስ 16 ቁጥር 11 ላይ እሱ ስሙት ይሁን ስለ ፍርድም የዚች ዓለም ስለ ተፈረደበት ያል ገዛ ዓለም ዲያሃ ስለተፈርዶ ይብለና መንፈስ ቅዱስ የሚመጣው ሰይጣን እንደ ተፈረደበት ሊናገር ነው መንፈስ ቅዱስ መጽ ሰይጣን ከምስተፈርዶ ክንፈልጥ መታኒ የዓለምን የዚያችን ዓለምን ሲስተም የክፋቱን ዓለም ማግኒፋይ ለማድረግ መንፈስ ቅዱስ አልመጣም ናይ ዓለም ዚ ሁነታት ናይ ዓለም ሁነታት ደሎ ጸገማት ንዑ ዋጋ አይኮነን መጽ ሰይጣን እንደ ተፈረደበት ሰይጣን ከምስተሳዓረ ከምስተፈርዶ እግዚአብሔር ቃል አንብቡት ዮሐንስ 16 ቁጥር 11 እንደሱ ነው የሚለው አዎ ዮሐንስ 16 ብዛዕባ ፍርዲ ኸአ ገዛ ዓለም ዚኣ ስለስተፈርዶ ሃሌሉያ ስለ ካላ ምን ይያልከን ነው አብርሃም ታይት ብለናል አብርሃም የእግዚአብሔር ጥበብ ይላል አይታችኋል በጨለማው ዓለም ገሾች መጀመሪያ ኤፌሶን ምዕራፍ 3 ቁጥር ስለነበር ይታወቅ ዘንድ ስለዚህ ናይ እግዚአብሔር ጥበብ አብትናይ ጸልማት ዓለም ክፍለጥ መታን ምን ማለት ይታወቅ ዘንድ እንታይ ማለት ይክፍለጥ ማኒፌስት ይሆን ዘንድ ክገሃድ መታን ክግለጽ ዘንድ ክግለጽ መታን በምንታይ በእግዚአብሔር ጥበብ በናይ እግዚአብሔር ጥበብ የእግዚአብሔር ጥበብ ምን ማለት ነው ናይ እግዚአብሔር ጥበብ ታይ ማለት የእግዚአብሔር ኃይል አክቲቭ የሚያደርግበት ማለት ነው ጥበብ እግዚአብሔር ጥበብ ነትና እግዚአብሔር ኃይሊ በግብር ኃይ ዝገብረዩ ጥበብ ማለት ዕውቀትን ወደ አክሽን ወደ ተግባር መለወጥ ማለት ነው ፍልጠት አባይታ አብ ግብሪ ከመይገርካ ተምጾ ይዝሕግዘካ አንዳንድ ሰዎች ዕውቀት አላቸው ገለገለ ሰባት ፍልጠት አለው ግን ጥበብ የላቸውም ግና ከጥበብ የብሎም ጥበብ ምን ማለት ነው ጥበብ ታይ ማለት እዩ ያወቀው ነገር ፈለጥካዮ ነገር ወደ ተግባር አብ ተግባር መለወጥ ነው ክትልውጠው መኻሊ አሜን አሜን ስለዚህ የእግዚአብሔር ጥበብ ይላል እዚህ ላይ ስለዚህ ናይ እግዚአብሔር ጥበብ በቤተ ክርስቲያን በኩል በማህበሩ ገይሩ በክርስቶስ በኩል በክርስቶስ ገይሩ እሱ መጥቶ አይደለም ለሱ መጽ ይኮነን እኔና እናንተ ነን እግዚአብሔር ጥበብ ምን ገልጣው ንሕና ኢና ነትና እግዚአብሔር ጥበብ እንገልጸው በህይወታችን በህይወትና በዙሪያችን በኸባቢና በሀገራችን በሀገርና የእግዚአብሔር ጥበብ ናይ እግዚአብሔር ጥበብ ይሄ ጥበብ ምንድነው ጥበብ ዝታይ የእግዚአብሔር ኃይል በመካከላችን አክቲቭ ማለት ናይ እግዚአብሔር ኃይል አማኸልና ህያው ምግባር ብዙ ቤተክርስቲያኖች ብዙሃት አብያተ ክርስቲያናት ሞተት ያሉ ናቸው ዝሞትዮም ሃይማኖተኛ ናቸው ሃይማኖት ይዘለዎም ሃሌሉያ ሃሌሉያ እስቲ ኢድናን ከፍና ብል እስቲ ሃሌሉያ እቺ ደግሞ ከበርከክ እንንሳህ እስኪ ቆርብ ካንም በርከክ እንንሳ ሃይማኖተኛ ሰዎች ሰይጣን አይፈራቸውም ለሃይማኖተኛ ታሰባት ካ ሰይጣን አይፈርሆም ነው ሰይጣን የሚፈራቸው ሰዎች የእግዚአብሔር ጥበብ ማኒፌስት የሚያደርጉ ሰዎች ሰይጣን ፈርሆም ሰባት ነውና እግዚአብሔር ጥበብ ትገልጹ ሰባት እዩ የእግዚአብሔር ፕላን ምንድነው የእግዚአብሔር መደብታዩ ኢየሱስ ጨርሶ ሄደ
ኢየሱስ ክርስቶስ ወዲዎ ኸይዲ የዲያብሎስን ስራ አፍርሶት ሄደ ናይ ጸልማት አሰራርሓ ሁሉ ፈራሪሱ ኸይዲ ሰዎችን ነፃ አውጥቶ ሄደ ሰባት ነፃ አውጥቶ ኸይዲ ስጦታ ለቤተ ክርስቲያን ሰጠ ለቤተ ክርስቲያን ውህበት ሂቦዩ አይደለም የሚለው መጽሐፍ ቅዱስ ልዩ የእግዚአብሔር ጸጋው በቤተ ክርስቲያን እንዲለቀቅ አደረገ ብዙሕ አይነቱ ናይ እግዚአብሔር ጸጋን ቤተ ክርስቲያን ክልቃ ገይሩ ሰጥቶ ሄደ ሂቦ ኸይዱ አሁን እግዚአብሔር በአብ ቀኝ ኢየሱስ ቁጭ ብሏል በክብር ስለዚህ ኢየሱስ ክርስቶስ ሕጂ በክብር አብ የማን አቦ ይጽበያለሁ ቤተ ክርስቲያን እግዚአብሔር ጥበብ አፕላይ እንድታደርግ ቤተ ክርስቲያን ነትና እግዚአብሔር ጥበብ ክትቀመሉ እንድታሳይ አሁን ብዙዎቻችን ጌታው መቼ ነው የምትሰራ መቼ ነው የምትፈውሰኝ ብዙሓት ወይታ ማዓሲኻ ትሰርሕ ማዓሲኻ ትፈውሰኒ ኢና ንብል ማዓሲው መንፈስ ቅዱስ ዝሙላ ብዙ ሰዎች ናቸው እንደዚህ ሐሳባቸውን ከም ዝብሉ መንፈስ ቅዱስ ግን እዚህ አለ መንፈስ ቅዱስ ግን አብዝሎ ተመላ ማዓስ ክፍወስ መቼ ነው የምፈወሰው ሂጂ አሜን ጽባ አይቆነ ሂጂ አሜን ምክንያቱም ስራው አልቋል አሜን የእግዚአብሔር ጥበብ በቤተ ክርስቲያን በኩል አሁን ማኒፌስት እንዲሆን ይፈልጋል ስለዚህ ናይ እግዚአብሔር ጥበብ በማህበሩ ገይሩ ገልጻዩ አምላክ አንብቡት ኤፌሶን አንዴ ደግማችሁ እኔ ከራሴ አይደለም የምናገረው እስቲ አንብቡት ኤፌሶን ምዕራፍ 3 ቁጥር 10 ልዩ ጥበብ በቤተ ክርስቲያን በኩል ለአለቆች ለኃይላቶች ለጨለማው ለክፋት መንፈሳዊ ሰራዊቶች ይታወቅ ዘንድ አሜን እንደሱ ነው የሚለው አይደለም ስለዚህ እግዚአብሔር ነው የሚገልጣው ወይስ ቤተ ክርስቲያን እግዚአብሔር ማን ነው የሚጠብቀው ስለዚህ እግዚአብሔር ለምን ይጽበዝ ዘሎ ናአይ ናአና ይጽበዝ ዘሎ ናአና ይጽበዝ ዘሎ ናአኺ ይጽበዝ ዘሎ ሃሌሉያ ናአይ ይጽበዝ ናትኪን ህይወት ክትገልብጥዮ ናአይ ይጽበያለሁ አሜን ነገራትን ክትለውጥዮ ናአይ ይጽበያለሁ አሜን ናአይ ይጽበያለሁ አሜን don't waste your time brother ጊዜኩም አይተጥፉ ሐተይ እግዚአብሔር እኔን ይጠብቀኛል እግዚአብሔር አንቺ ይጠብቃል ቤተ ክርስቲያን ኃይለኛ እንድትሆን እግዚአብሔር ይፈልጋል ቤተ ክርስቲያን ኃያል በቤተ ክርስቲያን በኩል ሰይጣን እንዲዋረድ በቤተ ክርስቲያን ገርኩም ሰይጣን ተዋቁ እንደሱ ነው የሚለው አንብቡት በቤተ ክርስቲያን በኩል ሰይጣን እንዲፈጠፈጥ በቤተ ክርስቲያን አቢሉ ሰይጣን ክፍጽፈጥ ይዝደላ እንዲስ ኃይሉ እንዲመታ ኃይሉ ዘበለ ሁሉ ሆቃ ልዩ ጥበብ በቤተ ክርስቲያን እንዲለቀቅ ተፈላለ ጥበብ በቤተ ክርስቲያን ማኒፎልድ ሲሏል ብዙ አይነት ማኒፎልድ ብዙ አይነቱ ጥበብ ይልወሎ እስቲ እነዚህ ጥበብ እንያቸው ዞም ጥበብ ዚኦም እስክንራአዮም ዓላማው ይሄ ነው ዓላማው እዚዩ እግዚአብሔር አስተሳሰባችን ይለውጠው እግዚአብሔር አስተሳሰባና ክልውጠው እግዚአብሔር ማስተዋላችን ይክፈተው እግዚአብሔር ምስተዋልና ይክፈቶ ማንኛውም ነገር በፊታችሁ ያለውን ሰብራችሁ ማለፍ ትችላላችሁ ዝኾነ ይኹን ኣብ ቅድሚያኩም ዘሎ ሰይርኩም ምሕላፍ ይካለኩም ከባድ ነገር ለእናንተ የለም ንዓኻትኩም ዝኸብደኩም ነገር የለን ለዓለም አለ ንዓለም አሎ ለእናንተ ግን የለም ንዓኻትኩም ግን ዝኸብደኩም ነገር የለን ሃሌሉያ አሜን ሃሌሉያ አሜን ጌታ ይባረክ ስለዚህ አንዳንዱ ጥበብ እንየው በቤተ ክርስቲያን በኩል እግዚአብሔር የሚለቀው ጥበብ እግዚአብሔር ኣብ ቤተ ክርስቲያን ዘቀመጦ ጥበብ አለ አንዱን ቃሉን በመናገር ያለ ጥበብ አፕላይ በማድረግ ያለ ስለዚህ ናይ እግዚአብሔር ቃል ትግብሮ ከለና የእግዚአብሔር ቃል ላይ ትኩረት ሰጣችሁ ናይ እግዚአብሔር ቃል አተኩሮ ቃሉ የሚለውን ብቻ በህይወታችሁ ስታውጁ ቃል ዝብሎ ጥራይ ህይወትና ክንውጅ ከለና መንፈስ ቅዱስ ኃይል ይለቃል መንፈስ ቅዱስ ኃይል خلቀበ ወይም ደግሞ የእግዚአብሔር ጥበብ በእናንተ ላይ ይለቀቃል ናይ እግዚአብሔር ጥበብ አኹም ይለቀቅ እዩ ይሄ ጥበብ ምንድነው ስራው ጥበብ ዝንታይ ስርሑ ካላችሁበት ነፃ ማውጣት ካብት ዘለኹሞ ጥበብ ምንድነው ብያችኋለሁ ጥበብ እንታይ ይለኩም አለኹ የእግዚአብሔር ኃይል ናይ እግዚአብሔር ኃይል በመካከላችን አማከልና በህይወትሽ ላይ ኣብ ህይወትና አክቲቭ ማድረግ ህያው ምግባር እዩ ሃሌሉያ ማንቀሳቀስ መንቀሳቀስ በምድር አሁን በምድር ላይ ጥበብ ምን ማለት ነው ጥበብ ታይ ማለት የምድር ምን ማለት ነው ጥበብ እውቀትን application of knowledge knowledgeን ምን ማለት አፕላይ ማለት አክሽን ማለት wisdom is the application of ወላ ዓለም ሰው ይድባሃል አይደል ተፈለጥካ ነገር ሰው ይገባ ትጥቀመሉም ፍላት ጥበበኛ ሰው ከተባለ ምን ማለት ነው ጠቢብ እንድሕልካ ሓደ ሰብ አንድ ነገር አደራረጉን አውቆ ያደርጋል ማለት ነው ሓደ ሰብ ነገራት ከመይ ከም ዝግበር ህይወት ይገብር ከሎ ማለት እዩ እውቀትን ህይወት መዝራት ማለት ነው ጥበብ ለተፈልጠሲ ህይወት ከዘራ ከሎ ማለት መተግበር ኣብ ተግባር ወደ ተግባር ማምጣት ናብ ተግባር ከምጾ ከሎ ስጋ ከልብሶ ከሎ ማለት አሜን አሜን ሐሳቤ ገብቷችኋል የእግዚአብሔር ጥበብ
እግዚአብሔር የሰጠንን ነገር ወደ ተግባር እንዲመጣ ማድረግ ስለዚህ ናይ እግዚአብሔር ጥበብ እግዚአብሔር ተዛረበና ዘበለ ሁሉ ናብ ግብሪ ናብ ስጋ መጽ ለምሳሌ በቃል ውስጥ ቃል ስትናገሩ ዝም ብላችሁ ፊክሽን ይተናገራችሁ አይደለም ናምነት ቃል እግዚአብሔር ክትዛረብ ከለኹም ፊክሽን አይኩንኩን ዛረብ ዘሎ በቃል ውስጥ ኃይል አለ ኣብቲ ውሽጥ ቃል ኃይል ኣሎ በቃል ውስጥ ጉልበት አለ ኣብቲ ቃል ኃይል ኣሎ ለምሳሌ ስርናይ ናምነት አንድ እዚህ ብታረጉት ደረቅ ነው አይደል ህይወት ዘሎ አይመስልን ህይወት ዘራ አይመስልኝ ተሪሪው በቆሎ አይደለ ዕፉን ህይወት አይ እዚ ህይወት አለው ህይወት ዘሎ አይመስልኝ ዘረቀዩ ልትልቁት ትችላላችሁ ግን በስንዴው ውስጥ በአንዷ ዘር ውስጥ ህይወት አለ ግናኸ ኣብታ ሓንቲ ስርናይ ህይወት አለ ብዙሕ ክፈር ትኸልያ ብዙ ተሸክማለች ብዙሕ ተሰኪማ ዘላ 1000 ፍሬ ተሸክማ ይሆናል 50000 100 ተሸክማ ይሆናል ብዙሕ ተሸክማላ ግን ብትንቋትስ እዚህ ቀላል ብዙዎቻችን የእግዚአብሔር ቃል እንደሱ ነው የምናየው እንተ ትንዕዋኸ ብዙሕ ጊዜ ቃል እግዚአብሔር ቃል ሆሚና እንሪዮ የእግዚአብሔር ቃል ውስጥ ህይወት አለ አውሽ ናይ እግዚአብሔር ቃል ህይወት አለ የእግዚአብሔር ቃል ስትናገሩ ህይወት ሪሊዝድ ይሆናል ናይ እግዚአብሔር ቃል ክትዛረቡ ከለኹም ህይወትኩም ይልወጥ የሚሰማችሁን አትናገሩ ትስማዕኩም አይተዛረቡ የእግዚአብሔር ቃል ተናገሩ ናይ እግዚአብሔር ቃል ተዛረቡ ካመመ ተፈውሻለሁ በል እንደ ሕዳ ሐሚምካ በስምብራት ቁስል ተፈውሰ ይበል ትክም ቢልህ በለው ውስጡ ህይወት አለው ኣብትን ናይቲ ቃል ውሽጥ ህይወት ስለዘሎ አሜን አሜን ጮክባሽ አሜን አሜን እግዚአብሔር ጥበቡን በዛ ውስጥ አስቀምጧል ምክንያቱ እግዚአብሔር ጥበብ ኣብጥቃሉ አንቢርወሉ ቃሉን ስታረገው ቃል ክትገብር ከለኻ ህይወቱን ታየዋለህ ቀስ በቀስ ህይወቱ አው ህይወት ይሰራው ሁለተኛው እግዚአብሔር ጥበብ ከላይ ናይ እግዚአብሔር ጥበብ በጌታ ስጋና ደም ውስጥ ኣብ ናይ ጎይታ ስጋውን ደሙን ጌታና ስጋ ደም ኣብ ናይ ጎይታ ስጋን ደምን ኣብ ድራር ጎይታ ሃይማኖት ምግብ አይደለም ሃይማኖታዊ መስርዓት አይኮነን የእግዚአብሔር ጥበብ በዚህ ውስጥ አለ ናይ እግዚአብሔር ጥበብ ውስጥ ዘሎ ሱፐርናቹራል ማኒፌስቴሽን ኦፍ ጋድ በዚህ ውስጥ ሪሊዝ ይደረጋል በዚህ ናይ ጎይታ ድራር መንፈሳዊ ዓለማ ሱፐርናቹራል ዝኾነ ኃይል አለ ውስጡ መለኮታዊ ዝኾነ ኃይል ይልቃው እግዚአብሔር በዛ ውስጥ የኔና የእናንተን ህይወት ይሰራዋል እግዚአብሔር ናተይናትኩም ህይወት ቦን ሰርሖዩ ድንገት ታማችሁ ይሆናል ምናልባት ሐሚምኩም እንድሕር ኮንኩም የጌታ ስጋና ደም ስትወስዱ ናይ ጎይታ ድራር ትወስዱ ከለኹም በክርስቶስ የተሰራላችሁን ስራ በእናንተ ላይ ማኒፌስት ያደርገዋል ክርስቶስ ኣብ መስቀል ተሰርሐልኩም ስራ ሓባኻትኩም ህያው ይኸውን እዩ የሃይማኖት ምግብ አይደለም ናይ ሃይማኖት ምግቢ በኋላ ትንሽ እናየዋለን አሁን ብዙም እያንዳንዱ መናገር አይደለም በልሳን መጸለይ በልሳን መጸለይ የእግዚአብሔር ጥበብ ነው ናይ እግዚአብሔር ጥበብ እዩ ሪግላ ዲናን ቱላ ፓካ ሹካ ስትሉ በጨለማው ዓለም ላይ የጨለማው ዓለም እየፈረሰ ነው በልሳን ከጸልዩ ከለኹ ኣብቲ ላይ ጸልማት ዓለም ዝፈርስ ነገር አለ ሃሌሉያ አንዳንድ ችግር ሲመጡባችሁ ሊባሩ ባጊያ ፖንደላ ቡሺካ ዱናን ቱራስቱ መንፈስ ቅዱስ ስለናንተ የጨለማውን ዓለም ያፈርሰዋል ገለ ነገር ከጓንፈኩም ከሎ በልሳን ከጸልዩ ከለኹ መንፈስ ቅዱስ ለጸልማ ዓለም ይፈርሰው በእናንተ ነገር ውስጥ ጣልቃ ይገባል ኣብትናትኩም ነገር ጣልቃ ያአትዩ የእግዚአብሔር ጥበብ ነው የእግዚአብሔር ጥበብ ሳታውቁ በልሳን ስትጸልዩ ወይ ከይፈለጥኩም በልሳን ከጸልዩ ከለኹ እርፋልኩ እስቲ ይሄን የተለማመዳችሁ ይሆናል ተብሎ አሜን ያግድ ነው እናንተ 3-4 ሰው ብቻ ነው እስቲ ይሄን የተለማመዳችሁ አሜን ለዚህ ተለማመድኩም ወይድኩም አህባብሉ አዎ በልሳን ስትጸልዩ መንፈስ ቅዱስ ስለናንተ ጣልቃ ይገባል በልሳን ከጸልዩ ከለኹም ስለኹም መንፈስ ቅዱስ ጣልቃ እንዳአተወ ነገራትኩም ይሰርሕ ሃሌሉያ ሃሌሉያ እኔ ጭንቅሴ ላፑሻዲን አንቱን ካሩካ ያማሳኪን አንቱራካ እላሎ መንፈስ ቅዱስ ይንፋስ እንድሕሪልኒ በልሳን ከጸልይ ጀምር መንፈስ ቅዱስ አባይ መጽ ድንገት ሚስተር ዴቪል መጥቶ አታክ ሊያደርጋችሁ ጭንቅ ሊያደርጋችሁ ይመጣል ሚስተር ሰይጣን መጽዩ እንድሕዳ አታክ ገብረኩም ከጨነቆኩም መጽዩ ሲመጣ ሌላ ፓካሹ በልሳን ከጸልዩ ከለኹም ካባኩም ፈጊሊ ደኺድ ሐዲስ ሳት ይፈስበታል ሳት ይወርድ ጮኻችሁ አሜን አሜን በልሳን መጸለይ ልመዱ በልሳን መጸለይ ተለማመዱ ወጥ ይሰራችሁ በልሳን ሊፓሺና ኒንታን ኮላ ናሰራኸን በልሳን ጸልያ ወጥ ጡራሱ ይጣፍጣል ቅባት የሰማይ ቅባት ይገባበታል ጸልይ ተረፈይ ዝምቅርና የሰማይ ቅባት ከሎ ሃሌሉያ ቸከል አይደል ይነዳችሁ እኔ አሜሪካን አንድ ጊዜ አንድ ታክሲ ሰራ ነበርና ሩቅ ወሰደኝ ዴንቨር ውስጥ ሓደ ጊዜ ኣብ አሜሪካ ታክሲ ይሰርሕ ነይረ ሩሑቅ ናብ ደንቨር ወሲዶምኒ
ጀት ከዛ ስመለስ ጠፋብኝ ክምለስ ከለኹ ጠፊን መንገድ እና ጨለማ ነው ዝናብ ኃይለኛ ነው ለካስ ሃይዌይ ነው ማቋርጠው ጸልማትዩ እንደገና ዝናቡን ይዘንብ ነሩ ተብዬ በልሳን ጸለይኩ ኢለ ብልሳን ጸል ነረ ለቤራ ባካቦስ ሽሚና ባራ ባካቦስ ማሽካዲናን ታንኩራ ኤላሮ ባጊያሞስ እያልኩ እነዳለሁ ብልሳን እንዳጸለኹ ዝውር ነረ መንግስተ ሰማይ ሲሄድ ኢየሱስን ጠይቀዋለሁ መንግስተ ሰማያት መስከርኩ ኢየሱስ ከሐተ እዚ ጌታ ምስኪን ነው እንዴት እንደሆነ አላቅም አምላክ ምስክሬ ከመይ ከም ዝኾነ ይፈልጥ አንድ ነገር ግን አውቃለሁ ሓደ ነገር ግን ኮይኑ ሳላቅ ዋናው ሃይዌይ ከይፈለጥኩ ኣብቲ ቀንዲ ሃይዌይ አትየለኹ ለክ መኪና ከክፍለ ሀገር የሚሄድ ወደ ገጠር ነው ያወጣኝ ብያቸዋለሁ ንገጠር የወፀ ነረ ይለኩሜ ስለዚህ መኪናውን ዘልዬ ነው ያለፍኩት በውስጡ ነው ያለፍኩት የእስራኤል አምላክ ብቻ ነው የሚያውቀው ነት መኪና ዘሊለ ዲ ሐሊፈዮ በትሕቲዩ ዲ ሐሊፈዮ ናይ እስራኤል አምላክ ጥራይ ይፈልጥ መንግስተ ሰማይ ጠይቀዋለሁ ጌታ እንዴት ነው መንግስተ ሰማያት ንጎይታ ሐደ አያችሁ በልሳን ስትጸልዩ በቃ ምንድነው የሚመስለኝ እኔ መልአክ አይ ኮይሉ ልስማዓኒ ናይ እግዚአብሔር መልአክ ሓፍ አቢሉ ለዕለታ ማኪና ሕሊፍ ኾፍ ከም ዘበለኒ በቃ አላቆም እውነት እስካሁን አላቆም አይፈልጦን ይክሳብ ሕጂ ፈልጦን ይታም በልሳን ስትጸልዩ መላእክቶች ለእናንተ ያገለግሏቸዋል በልሳን ክትጸልዩ ከለሁም ናይ እግዚአብሔር መላእክት ናኹም ያገልግሉኹም ያው ጮክባችሁ አሜን አውልኩም አሜን እግዚአብሔር ይሄን ጥበብ ሰጥቷቸዋል ደካማ መሆን አትችሉ እዚ ነገር ዝሂብኩም አሎ ድኹማት ክትኮኑ ይትኸሉን ይኹም ፓስተር እየጸለይ ልጅ ምን እንዳይነት በቃ ጭንቅ ይለኛል እንቅንቅ ይብለን ነው ፓስተር ጸልየና አይተብሉን ይኹም ቋንቋ ይሰበር እዛ አይነት ቋንቋ ይሰበር ይችላል ብዙ ጴንጤዎች እንደሱ ናቸው ብዙሃት ጴንጤዎች በሰው ጸሎት ላይ የሚኖሩ አብናይ ሰብ ጸሎት እግዚአብሔር ግን ጥበብን ሰጥቶናል እግዚአብሔር ግን ጥበብ you have to apply ንዑኻ በልሳን ስትጸልይ መውጫ መንገድ እግዚአብሔር ያዘጋጃል በልሳን ክትጸልይ ከለኻ መውጪ መንገድ የዳልወልካ እግዚአብሔር ጮክባችሁ አሜን አሜን ይሄ የእግዚአብሔር ጥበብ ነው እዝና እግዚአብሔር ጥበብ ለቤተ ክርስቲያን የሰጠው ጥበብ አሜን በልሳን ብዙ መጸለይ በጣም ኢምፖርታንት አሁን እዚያ ገዳስ ነገር ይሁን አሁን ከቀጠልኩ ብዙ እያንዳንዱን ሄዳለሁ ግን በኢየሱስ ደም ውስጥ ያለው ኃይል እግዚአብሔር ተቀጽለ ነው ይኸውን እዩ ናብቲ ናይ ደም ኢየሱስ ዘሎ ኃይል ክዛረብ በደም ውስጥ ያለው ጥበብ ኣብቲ ደም ዘሎ ጥበብ በቃል ኪዳን ውስጥ ያለው ጥበብ ኣብቲ ቃል ኪዳን ዘሎ ጥበብ ኃይለኛ የእግዚአብሔር መሳሪያ ከሰጠን ጥበብ ሁሉ እጅግ ኃይለኛው የደሙ ካብቲ ሐያላት ዝበሃል እግዚአብሔር ዝሃበና ጥበብ ዝሐየለ ናይ ደም ጥበብ እዩ ደም በውስጡ ህይወት አለ ደም ኣብ ውሽጡ ህይወት አለ ለዚህ ነው ኃይለኛ የሆነው ስለዝኾነ ኃያል መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ ክዛረብ ከሎ 17 ላይ ዘልቂ ምዕራፍ 17 ጀምሮ ቁጥር 14 ጀሚሩ ምንድነው የሚለው ዘሁልቅ 17 ከ14 በአማርኛው ምን ይላል የሥጋ ሁሉ ህይወት ደሙ ዘሁልቁ 17 ቁጥር 14 ኦኬ አንብቡ ካብ 10 ጀሚርኩም በ እግዚአብሔር ድማ ንሙሴን ደቃ ኦኬ እስኪ ዘሁልቅ ኦኬ ዘሌዋውያን ዋናው 10 እስከ 14 ረኪብኩሞ ድማ ዝኾነ ሰብ ካብ ቤት እስራኤል ወይ ካብቶም ኣብ መንጎ ዝነብሩ ጓኖት ደም ዘበለ እንተበልዐ ነታ ደም ዝበልዐት ነፍሲ ገጸይ ናብኣ ክመልስ እየ ካብ ማእከል ህዝባ ከዓ ክምንቁሳ እየ ነፍሲ ስጋ ኣብቲ ደም እዩ ነታ ነፍሲ ዘተዓርቃ እቲ ደም እዩ እሞ ኣነ ድማ ናብ ልዕሊ መሰውኢ ነፍሳትኩም ከተዓርቕ ኢለ ሃብኩኹም ስለዚ ንደቂ እስራኤል ካባኻትኩም ሓንቲ ነፍሲ እኳ ደም ኣይትብላዕ ኣብ መንጎኹም ዝነብር ጓናውን ደም ኣይብላዕ በልኩ ድማ ዝኾነ ሰብ ካብ ደቂ እስራኤል ወይ ካብ መንጎኹም ካብ ዝነብሩ ጓኖት ዝበልዓ እንስሳ ወይ ዑፍ ሃዲኑ እንተሓዘ ነቲ ደም ይኽዓዎ ሓመድ ድማ ይኽደኖ ነፍሲ ኩሉ ስጋስ ንሱ እቲ ኣብ ነፍሱ ዘሎ ደም እዩ እሞ ስለዚ ንደቂ እስራኤል ከዓ ናይ ዝኾነ ስጋ ደም ኣይትብልዑ በልክዎም ናይ ኩሉ ስጋ ነፍሲ ደም እዩ እሞ ዝበልዖ ዘበለ ክምንቆስ እዩ ግልጽ ዝዛረብ ሲሪየስ ዝዛረብ ኣብ ደም እንዳትበሉ ደም ከይትበልዑ ኢሉ ለምን ንምንታይ የዛ ሰው ደም ህይወት የዛ ስጋ ደም ህይወት በዛ ደም ውስጥ ምክንያቱ ናይቲ ሰብ
ነፍሲ ኣብቲ ደም ስለዘላያ ህይወታው ስለዘላያ ስለዚህ ደም ስትበላ ስለዚህ ደም ክትበልዕ ከለኻ የዛን በግ ከበላ በጊዕ ክትበልዕ ከለኻ እምነት የበጉን ደም ስትበላ ነቲ ደም ክትበልዕ ከለኻ ማለት እዩ የበጉን ደም ባህሪ ማንነት ሁሉ ይዘህ ትገባለህ ውስጥ ስለዚህ እቲ ናይ በጊዕ ባህሪ መንነት ሒዙ ናብ ህይወቱን ትበላለህ ህይወቱ ይኻ ትበልዕ ዘለኻ አሜን ብዙ መናገር ስላልፈለኩ ነው አንዳንድ ነገሮች anyway እግዚአብሔር ሲናገር ሲሪየስ ነው እግዚአብሔር ከዛረብ ከሎ አቲቡ ይድዛ በደሙስ ህይወት አለ አብቲ ደም ህይወት አለ ይለናል የዛን ደም ስትጠጣ የዛ ህይወት ወደ አንተ ውስጥ ይገባል ስለዚህ ደም ክሰትዮ ከለኻ ናይቲ ሰትዮ ዘለኻ ደም ህይወት ናባኻ ይዛቱ ምክንያቱም ማለት ዛለ ሲናገር ምክንያቱ የስጋው የዛ ፐርሰናሊቲ ህይወት በደም ውስጥ አለ መንነቱ ህይወቱ አፍት ደም ስለዘሎ ይልናል ከሁሉ በላይ ደም ኃይለኛ የሆነው ለዚህ ነው ስለዚህ ካዩ ደም ካብ ልዕሊ ሁሉ ኃያል ዝኾነ ህይወት አለው ህይወት አለው ይንቀሳቀሳል እንቀሳቀስዩ ጉልበት አለው ኃይል አለው ብርታት አለው ኢየሱስስ ምን አለ ኢየሱስ ታይልሎ ትዝ ይላችኋል ፈርዖን ብዛዕ ፈርዖን ከዛረብ ከሎ እምቢ አለ አለቅም አለ አይ ፍንወን ይላ አይለቅቅን ይል ህዝብ አምላክ በባርነት አስሬ ይቀመጣሉ አለ አባርነት አሲረ ከምብሮም ይሉ ሐሲቡ ደም የመጣ ጊዜ ግን ግናኸ ደም እስኮነ ግን ቀንበር ተሰበረ አርዑት ተሰይሩ እንስራት ተበጠሰ ማዕሰርት ተፈትሑ የፈርዖን ኃይል መጣ ናይ ፈርዖን ኃይል ተሰይሩ የፈርዖን ጉልበት ትምክህት ተሰበረ ናይ ፈርዖን ጽንዓት ተሰይሩ ማን ሰበረው ማን ሰይሩ ደም በፈሰሰ ጊዜ ተፈሰሰ ደም 10 ምልክት እንበል አያችሁ ልዩ ልዩ ጥበብ ሁሉ ጊዜ እግዚአብሔር ልዩ ጥበብ በእግዚአብሔር ባሪያዎች ላይ ያስቀምጣል ስለዚህ እግዚአብሔር ተፈላለየ ጥበባት ባሪዩ አንቢሩ አባሮቱ ሙሴ ልዩ ጥበብ ነው የተጠቀመው አይደል ሙሴ ተፈላለየ ጥበብ የተጠቀመው ያ ጥበብ ሁሉ ምን ማለት ነው የእግዚአብሔርን ኃይል ማሳያ ነው እቲ ሁሉ ጥበብ ንምንታይ ይጠቅም ተልኩም ለኻ ናይ እግዚአብሔር ኃይል ንምርአዩ ደም ግን የበላይ ነው ደም ልዕሊ ሁሉ እዩ ደም የመጣ ጊዜ ደም መስመጸ ፍጻሜ ሆነ አሜን እኔና እናንተ ከዲያብሎስ ባርነት እግዚአብሔር ነፃ ያወጣን በልጁ በኢየሱስ ደም ነው አረን ንስኹምን ካብ ናይ ኃጢአት ባርነት ሐራ ዝወጣና ናይ እግዚአብሔር ደም ከዲያብሎስም ስልጣን የተሰበረው በደሙ ጉልበት ነው ናይ ዲያብሎስ ስልጣን ተሰብረሉ ከባና በደም ኢየሱስ ደም ኃይል አለው ደም ኃይል አለው ኢየሱስ ግን እንደዚህ አለ ደም እንዳትበሉ አለ ኢየሱስ ደም ከይትበልዑ ይሉ አሉ እግዚአብሔር እንዳትበሉ አለ እግዚአብሔር ኢየሱስ ግን ምን አለ ኢየሱስ ከታይሉ ደሜ ጠጡ ደሜ እንተ ሰተኹም ስጋዬ ብሉ ስጋዬን ተበላዕኹም ለምንታይ የኢየሱስ ህይወት በእኛ ውስጥ አፕላይ እንዲሆን ኢየሱስ ክርስቶስ ህይወት ናባና መታን ክመጽእ ሃሌሉያ አሜን የክርስቶስ ኢየሱስ ጽድቅ በእኛ ውስጥ እንዲሆን ኢየሱስ ክርስቶስ ጽድቅ ናባና መታን ክመጽእ የኢየሱስ ማንነት በእኛ ህይወት ውስጥ እንዲገለጽ ኢየሱስ ክርስቶስ ማንነት አባና መታን ክግለጽ የበግ ደም ስትበላ እንደ በግ ልትል ትችላለህ ናይ በግ ደም እንድሕዳሰትኻ ከም በጊዕ ቤክ ትብል ጅምር ትኸሊኻ የበሬ ደም ስትጠጣ እንደ በሬ ናይ በላይ ተበሊዕኻውን ከም ብዕራዮ እምባሕ ክትብል ጅምር ትኽእል ትኸውን ምክንያቱም ህይወቱና ማንነቱ በዛ ውስጥ አለ ምክንያቱ ህይወትን ማንነትን ኣብቲ ደም ስለ ዘሎ ስለዚህ የሱ ባህሪ የሱ ወይም እንደ በሬም ልትሄድ ትችላለህ ከም ብዕራዮን ክትከይድ ትኽእል ኢኻ እንደ በግም ልትሄድ ትችላለህ በአርባዕተ መሓውር ለምን በደም ውስጥ የዛ ሰው ማንነት ፐርሰናሊቲ አለ ለምንታይ ኣብቲ ደም ናይቲ ዝሞተ ማንነት ስለ ዘሎ እዩ ህይወት ስለ ዘሎ የኢየሱስ ደም ስትጠጣ ናይ ኢየሱስ ክርስቶስ ደም ክትሰቲ ከለኻ የኢየሱስ የጽድቅ ማንነት ባንተ ውስጥ ኢየሱስ ክርስቶስ ናይ ጽድቅ ማንነት ናባኻ ይመጽእ የኢየሱስ ባህሪ ባንተ ውስጥ አፕላይ ይደረጋል ኢየሱስ ክርስቶስ ባህሪ ኣብ ህይወትካ ይመጣ ሃሌሉያ አሜን አያችሁ ደሜን ጠጡ ደሜይ ስተዩ ኢሉ ስጋዬን ብሉ ስጋይ በልዑ ኢሉ ሃሌሉያ አሜን የኢየሱስ ማንነት ናይ ኢየሱስ ክርስቶስ ማንነት በእኔ ውስጥ ይገለጣል አባይ ይግለጽ ኢየሱስ ደካማ ነው ኢየሱስ ድኹም ዲዩ አይደለም አይኮነን የኢየሱስ ደም ጋር ስትካፈል ናይ ኢየሱስ ክርስቶስ ደም ክንካፈል ከለ ያንተ ድካም ይሰበራል ናትካ ድኻም ይስበር እዩ ኢየሱስ ጻድቅ ነው ኢየሱስ ጻድቅ እዩ ኃጢአት ይጠላል ኃጢአት ጸልዩ ከኢየሱስ ደም ጋር ስትካፈል ናይ ኢየሱስ ክርስቶስ ደም ክትካፈል ከለኻ ኃጢአት ትጠላለህ ኃጢአት ጸልእ አክቱ ትላለህ አህ ኢልካ ጡፍ ያንገሸግሻል ኃጢአት ተፈቅዶልኛል አልተፈቀደም ለለለላ
እዛው ተረት ውስጥ አትገባ ተፈቅዱ ዶ አይ ተፈቅደን ኃጢአት ንግበር አይ ንግበር ኣብ ዝብል ጽሑፍ ማይ ተኣቱን ኢኻ የእግዚአብሔር ኔቸር ባንተ ውስጥ አፕላይ ይሆናል ናይ እግዚአብሔር ባህሪ አወሽኻ ክለማመዶት ጅምር እውነትን ትወዳለህ ሐቅ ትፈቱ ውሸትን ትጠላለህ ሐጾት ትጸልእ ደሙ አቅም አለው ትደም ኃይል ሎ ያኔና ያንተን ባህሪ ይለውጣል ናተይና ትኩን ባህሪ ክልውጣ ይኽእል ጮክበሱ አሜን አሜን የኢየሱስ ደም የሃይማኖት ምግብ አይደለም ስለዚህ ደም ኢየሱስ ክርስቶስ ሃይማኖታዊ ሥርዓት መግቢ ይኮን ህይወት ይገባበት ህይወት አለ ህይወት ያስተላልፋል ህይወት ይحልፍ ይው ላይፍ ይንቀሳቀሳል በኢየሱስ ህይወት ይንቀሳቀስ ይው አያችሁ ህይወት አለው አለ ህይወት አለው ይሉ ጌታ ይመስገን ወይታ ኃጢአት ሲያስቸግራችሁ ኃጢአት ከሸግረኩም ከሎ አትታገሉ ቅዱሳኖች ምሱ አይትቃለሱ ከኢየሱስ ደም ጋር ተካፈሉ ምስ ኢየሱስ ተጣበቁ ደም ኢየሱስ ክርስቶስ ሰዱ የኢየሱስ ደም ኢየሱስ ክርስቶስ ደም የኃጢአትን ጉልበት ከህይወታችሁ ይሰብረዋል ናይ ኃጢአት ኃይል ከህይወትኩም ይሰብረው ጮክባችሁ አሜን አሜን ኃጢአትን እንደጠላችሁ እርግጠኛ ሁኑ ኃጢአት ከም ጸላእኩም እርግጠኛታት ኮኑ ጌታ ሆይ አልፈልግም አይደለኔ በሉ በቃ አልፈልግም አይደለኔ በሉ በቅድስና መኖር ፈልጋለሁ ቅድስና ከነበር ደልያለሁ አንተን ፈልጋለሁ አሐደለለሁ በሉ አያችሁ ብዙ ሰዎች ያልገባቸው እግዚአብሔር ምን ያህል ቅዱስ 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 እንደሆነ ብዙ ሐሳባት ዘይተረዶም እግዚአብሔር ማዕረግ እንደ ቅዱስ መኻኒ ፈጽሞ ከኃጢአት ጋር የማይውል ከኃጢአት ጋር የማይተባበር አምላክ ነው ፍጹም ኃጢአት ጉዳይ ዘይብሉ ኃጢአት ዘይተሐበር ቅዱስ አምላክ እዩ ውሸትን ይጠላል ኃጢአት ሐሰት ምን ቆጥሮ ውሸት እጅግ ይጸየፋል ሐሰት በጣም ይጽየፎ that's why በእኛ ህይወት ላይ የእግዚአብሔር ነገር እንዳይገለጥ የሚያደርገው ስለዚህ ሆነ ኻጂ አብ ህይወትና ናይ እግዚአብሔር ነገር ከይግለጽ ዝኽልክል እኛ ወደ እግዚአብሔር እንቀርባለን እንጂ እግዚአብሔር ወደኛ ባህሪ አይቀርም ንሕና ኢና ናብቲ ናይ እግዚአብሔር ባህሪ እንዳቀረብና ንኸይድ በር እግዚአብሔር ናባና ይመጽን እዩ በደሙ ኃይል ብናይ ደሙ ኃይልና ንቀርብ አሜን አሜን ሰገባችሁ አሜን ተረዳኩ አሜን አትኮነኑ አይዟችሁ አይትኮነኑ ጀኹም በብሉይ ኪዳን በአዲስ ኪዳን ውስጥ ኩነኔ አይደለም የሚሰራው አብ ሐዲስ ኪዳን በኩነኔ ይኮናንና አይ ጽድቅ የሚሰራ የኛን ህይወት መለወጥ የሚችል ነገር እግዚአብሔር ሰጥቶናል ንህይወትና ክልወጥ ድኽእል ናይ እግዚአብሔር ነገር ተሰሪሑ ተዋሂብና እዩ ስጋና ደሙ ስንቀበል ስጋን ደሙን ክንወስድ ከለና እግዚአብሔር አባባ ደምህን ወስዳለሁ ይሄ ባህሪ ከዛሬ ጀምሮ ይነቃል ስለዚህ ትወስዱ ከለኹም ተላመድኩም ነገር ተሎ ጎይታ ደም ካወስዳለሁ ነገር እዚ ካብሎ ማዓንቲ ይነቀል በዚህ ደም በኢየሱስ አንድ ነገር ይሁን በዚህ ደም እዚ ገለ ነገር ይሁን አሜን 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 የኢየሱስ ደም ይጠብቃል ከፈለ ያደርጋል ናይ ደም ኢየሱስ ክርስቶስ ይሽፍን እዩ አንድ ጊዜ ቤንሂም ሲናገር ሰማው ሓደ ጊዜ ቤንሂም ክዛረብ ከሎ ሰሚዕ ያለሁ ምን አለ እንታይሉ ከሚስቱ ጋር ከኮወርከርሱ ጋር ከሱ ጋር በአውሮፕላን ይሄድ ነበር መስበይቱ መስመሳርሕቱ በፕሌን እንዳኸደ ከሎ ከዛ አውሮፕላኑ ማነው ፓይለቱ ሶሪ አለ አንድ ኢንጂን ቆም አለ እቲ ፓይለት ስዑኡ ሓደ ካብት ሞተር ጠፊኡሎ ይቅሬታ ኢልዎም ወደ አንድ አገልግሎት ኮንፈረንስ ነው የሚሄዱት ናብ ሓደ አገልግሎት ነው ኮንፈረንስ ትኸድ ነይሮም ወዲያውኑ የኢየሱስ ደም ስለሚያቅ ሽዑ ናይ ኢየሱስ ክርስቶስ ደም ኃይል የኢየሱስ ደም ደም ኢየሱስ I call the precious blood of Jesus እያለ ጮኸ ደም ኢየሱስ ክርስቶስ ይሽፈናለሁ እንዳበለ ክውጅ ጀሚሩ ሚስቱ ወይኔ እማዬ አባዬ አክስቴ ማለት ጨፍልቃ ያዘችው ሰበይቱ ሒዛ ወይለይ አደይ አቦይ አኮይ ክትብል ጀሚራ እሱ ግን የኢየሱስ ደም ሰገነ ደም ኢየሱስ ክብል ሃሌሉያ የኢየሱስ ደም ኢየሱስ ክብል ጀሚሩ ከዛ ወደቀ ቤኒን ሲናገር the blood of Jesus የሚል መጽሐፍ ካያችሁት የሱን አንብቡት ሚስቴ ወይኔ ብላ የጨፈለቀችኝ እንጂ አንዲት ምልክት የለም አለ በድህሪውታ አሊባ ወይስ ወደቀች ኦኬ ወደቃታ ፕሌን ማለት እዩ ጫካ ውስጥ ወደቀች አብ ጫካ ወዲቃ ሰበይቱ ጨፍለቆት ተጀበር ተደይ ኮይኑ ወርሓንት ምልክት አይነበረንን ይሉ የሴቶች ጥፍር አለ አይደለ ናይ አንስት ጽፍር ላይ ይኮነ እሱ ጨፈለቀው እሱ ኦጊዎ ማለት ካለ ምልክት አይነበረን ኢየሱስ ጌታ ነው ኢየሱስ ጎይታይ ስለ ኢየሱስ ደም ክብር እግዚአብሔር ክብር ይገባዋል ስለ ኢየሱስ ክርስቶስ ደም ክብርና አምላክ ክብርና አቦ ሃሌሉያ ሃሌሉያ አንድ ናይጄሪያዊት ሓንቲ ናይጄሪያዊት ፓይለቱ ምን አለ ሆስቴስ ናት ፓይሎት ታይሉ ሆስቴስ ያሳ ሳት ጴንጤናት ሳብ ጴንጤያ የእግዚአብሔር ዊዝደም መጠቀም ትችልበታለች ናይ እግዚአብሔር ጥበብ ካህመገር ካህም ትጥቀም ትፈልጋለች ፍልጠት አለዋ ፓይለቱ ምን አለ ሶሪ ጋይስ አለ ይቅርታ እት ፓይሎት ይቅሬታ ይሉ ኢንጂኑ ቆም አለ
ቲ ሞተር ጠፊኡ ለይሉ እቺ ሆስቴስ ተነሳችና እታ ሆስቴስ ተስያ አንድ ሞተር ነው ቆማ የተባለው ወደ 200 ሰው ነው ወዛ አውሮፕላን ውስጥ ያሉት አብቲ አየር ከ200 ዝኾኑ ሰባት አለው የኢየሱስን ደም ይረጫለሁ አለች ኢየሱስ ክርስቶስ ነጽጋለሁ ይተመላለስ በውስጡ ይረጫለሁ እንዳ ተመላለሰ ደም ኢየሱስ ይረጫለሁ አለች ይነጽጋለሁ ይላል ከዛ ፓይለቱ I don't know what is going on ምን ይሆን እንደሆነ አላውቅም ዳይኹን ከምዘሎ አይፈልጥ አንዱ ሞተር ተመልሶ ሰራ አለ ሃሬ ሞተር እንደገና ክሰርሕ ጀሚሩ ሃሌሉያ 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 የኢየሱስን ደም ስትጠቀሙ የዲያብሎስ አሰራር ይሰበራል ኢየሱስ ክርስቶስ ደም ክጽውዑ ከለኹም ናይ ጸልማት አሰራር አይስበር እዩ የኢየሱስ ደም በሉ ኢየሱስ ደም ጮክ በሉ የኢየሱስ ደም ደም ኢየሱስ ጮክ በሉ ሁላችሁ የኢየሱስ ደም ደም ኢየሱስ ሃሌሉያ አሜን እግዚአብሔር የሰጠን ጥበብ ነው እዚ እግዚአብሔር ዘሃበና ጥበብ ራሳችን የምንከላከልበት ርስና ክንከላከለሉ ሃሌሉያ አሜን ሃሌሉያ አሜን ታንክ ዩ ስለ ኢየሱስ ደም ታንክ ዩ በርስ ደምን ስለሰጠ ታንክ ዩ ደምን ስለሰጠን ታንክ ዩ ሃሌሉያ 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 አያችሁ አክቲቭ ማድረግ አለብን ስለዚህ ህያው ክንገብሮ ክንከላለውና ችግር ሲመጣ ጸገም ከመጽእ ከሎ አባዬ ኤርትራ ነው ያለው አቦይ ኤርትራ ይዘሎ አዴ ኤርትራ ዘላ አዴ ኤርትራ ዘላ መጻይት ክድንያ መጻይት ክንትረዳ የኢየሱስ ደም ግን ደም ኢየሱስ ግን every time is ready ሁሉ ጊዜም ሳኹምዮ every time is with you ሁሉ ጊዜም ሳኹም ህያው ካዩ ጮክባችሁ አሜን አሜን ሃሌሉያ አሜን የኢየሱስ ደም እስቲ ሁላችሁ የኢየሱስ ደም ጮክ በሉ አፋችሁ ክፈቱ የኢየሱስ ደም የኢየሱስ ደም ሁላችሁም አፋችሁ ክፈቱ የኢየሱስ ደም የኢየሱስ ደም በኃይል የኢየሱስ ደም የኢየሱስ ደም ሃሌሉያ ከደሙ የተነሳ ቀንበሮች ይሰባበራሉ ካብት ደም እስተላለ አርዑት ዘበለኽ ስበርዩ እስራቶች ይበጠሳሉ ለምን ሰርተ ዘበለኽ ለባታተኺው በኢየሱስ ደም ውስጥ ህይወት አለ ከመይ አብት ደም ህይወት አለ እግዚአብሔር ለማን ነው እንትና ምንድነው ያለው የአቤል ደም ወደኔ ይጮሃል እግዚአብሔር ታይልዎን ቃየል ደም ሐውኸ አቤል ናባይ ይጠራዓለ ይልዎ ስለዚህ ኢየሱስ ደም ስትናገሩ ሞቼለታለሁ ዋጋው ተከፍሏል ይላል ይጮሃል ስለናንተ ይጮሃል ኢየሱስ ክርስቶስ ደም ክትዛረቦ ከለኹም ሞይቶሌ ዋጋ ከፊሎሌ ዋጋው ተከፍሏል ስለኹም ይድዛ ሰይጣን መብት የለህም ዋጋ ተከፊሎሌ ሰይጣን አትካይኮነን ኪድ ይብሎ ሰይጣን የሚፈራው በዓለም ላይ የኢየሱስን ደም ነው ሰይጣን በዓለም ፈርሆ ነገር ተሎ ኢየሱስ ደም የኢየሱስ ደም መጠቀም ደግሞ የእናንተ ፋንታ ነው ኢየሱስ ክርስቶስ ደም መጠቀም ግደኹም እዩ ጮክባችሁ አሜን አሜን ሲበሉ የኢየሱስ ደም ስላለኝ ኢየሱስ ደም ስለዘለ በኢየሱስ ስም በስመ ኢየሱስ አልፈራም አይፈርህን ሃሌሉያ አሜን የመጨረሻ እሺ ፓስተር ሳታወርደኝ አለኝ ጊዜ 10 ደቂቃ አወርደም ችግር የለም 15 ደቂቃ እሺ ጌታ ይመስገን ይመስገን ሃሌሉያ የጌታን ራት ሰብከን ሳንወስድ እንዳንሄድ በዚህ መካከል የሚወጣ ሰው ችግር አይ ጌታ ይባረክ እኔ ጥማቴ ረሃቤ 35 ዓመት ሳገለግል የቅዱሳኖች ስኬታማ በበሽታ በችግር መሆን ሁሉ ጊዜ አዝናለሁ 35 ዓመት ከገልግል ከለኹ ጽማዓተይ ድሌተይ ሁሉ ጊዜ አመንቲ ከመይሎም አብ ሕማም ይኹን አብ ኩሉ ጸገም ዕውታት ኮይኖም ይማላለሱ እዚህ ቸርች አራተኛዬ ጊዜ ነው መመጣው አብዝ ቤተ ክርስቲያን ዝኽመጽ ራብዓይ ጊዜ ይሕጂ ሁሉ ጊዜ አስተምሬ ነው ሄደው ሁሉ ጊዜ ምሕረ ዝኸይድ ትምህርት ነው ትምህርት ዕውቀት የኛን ህይወት ይለውጣል አሜን ጌታ ይባረክ ስለዚህ ትምህርቱን መናገራችሁ አሁን ከስብከት ሃሌሉያ ምናም አይደለም አሜን ሰይጣን አብያላ ሀጂ አብያላ ሃሌሉያ ሀደ ዴቪድ ዶፖዝ ይባል አገልጋይ ያለ ናይጄሪያ ዴቪድ ዶፖዝ ይባል አገልጋይ ያለው ናይጄሪያ በሀገሩ ኃይለኛ ሀገሪቱን የበጠበጠ ጠንቋይ ነበር አብታ ሀገር ነታ ምድሪ ዝበጽበጸ ባለኔሩ ሁሉ ሰው ይፈራዋል ሁሉ ሰው ይፈርሆ አንድ ጊዜ በክርስቶስ ያለ ስልጣን አወቀ ሓደ ማዓልቲ በክርስቶስ ዘሎ ስልጣን ተረዲዎ ሌሊት እያጠና አወቀ ሌሊት እንዳጽና ከለ ፈሊጥዎ ዕውቀቱ ገባው ፍልጠት አትይዎ መኪናውን አስነሳ ሌሊት ኩር መኪናውን ለዓልዕሉ ወደዛ ጠንቋይ ቤት ሄደ ናብት እንዳ ጠንቋይ ለኸይዱ ከዛ አንኳኳ ኳኩሕዎ ማን ነው ብሎ ዘበኛው ተዳፍሮ ማን ነው አለ እቲ ዋርዲያ መን ይኻይልዎ ጌታን ጥራው
ጎይታ ኻጸውዓየ ይልዎ መንሱ መንሱ አለ በስመ አብ በል አለ ተው አለው ረግደፍ ይልዎ ጥራው ጸውዓየ ይልዎ ሃሌሉያ ዕውቀት ሲገባችሁ ነብር ያረጋችኋል እንደሕዳ በሪህልኩም ከም ነብር ይኹም ትኾኑ በዛን ጊዜ ጠንቋዩ ምን አለ አይ አልመጣም ሳምቲንግ ካንተ ጋር አለ አሁን አለው ስለዚህ አይመጽኔ ገለ ነገር ምሳኻ አሎ ይልዎ ሃሌሉያ ሰይጣን ያውቃል በዕውቀት የተሞላችሁበት ቀን ቻው ሰይጣን ይፈልጥ ይሁ ብዝበርሃልኩም መዓልቲ ኻባኹም ይተሃድም ሃሌሉያ አሜን ህዝቤ ዕውቀት ስላጣ ጠፋ ህዝቤይ ሳን ፍልጠት ይጠፍ አሁን የጌታ ራት እንነጋገር 10 ደቂቃ 10 ደቂቃ ናይ ጎይታ ድራር ጋር ደግሞ ሰጥቶኛል ፓስተር እሺ ለምንድነው የጌታ ራት ከላችን ኃይል የማይኖረው ለምንታዩ ናይ ጎይታ ድራር ጎይታ ሰማኸልና ኃይል ዘይህልዎ አንደኛው ሓደ መጽሐፍ ቅዱስ አንዳንድ ወሳኝ ነገሮች ይሄ በጣም ኢምፖርታንት ነው ወሰንት ዝኾን ነገራት አሉ አገዳስ ነገር የዛሬ እንደ ቸርች ነው የምነግራችሁ አሁን ከም ቤተ ክርስቲያን እናንዛርብ ዘለና የእግዚአብሔር ፍቃድ ምንድነው ሁላችሁም እዚህ ቦታ በእግዚአብሔር ህልውና እንድትረሰርሱ ስለዚህ ናይ እግዚአብሔር ቃል ታይ ዘሊ ሁላኻትኩም ህልውና አምላክ ክትአቱ ክትንከፉ ተፈውሳችሁ እንድትሄዱ ተፈውስኩም ክትከዱ ከነበሽታችሁ ከዚች ቤት እንድትወጡ አይፈልግም መስሕማምኩም ካብ ዝገዛቱ ክትወጹ አይደልን ይሄ የልዑል እግዚአብሔር ማደሪያ ነው እዚ ናይ ልዑል አምላክ ማሕደር እዩ በአንድ ላይ ተሰብስባችኋል በሓደ ተአኪብኩም ኣለኹም ባዶአችሁ እንድትወጡ አይፈልግም ጌታ ባዶ ክትከዱ አይደልን ለምንድነው ግን ባዶአቻችን ምንወጣው አንዳንድ ጊዜ ንምንታ ኢና ሓለ ጊዜ ባዶ ንወጽ አንደኛው አለማወቅ ነው ሓደ ደይ ምፍላጥና የጌታን ስጋና ደምን አለመለየት ናይ ጎይታ ስጋን ደምን ዘይምፍላይና እዩ አንደኛ ቆሮንቶስ ቀዳማይ ቆሮንቶስ ምዕራፍ 10 እስቲ አንብቡ አንደኛ ቆሮንቶስ ምዕራፍ 10 ከ14 እስከ 16 ሁላችሁም አንብቡ ቶሎ ጨርሳለሁ ቅዱሳኖች ፍቁራቴ ስለዚህ ካብ መምላኽ ጣዖት ህደሙ ከም ነስተውዓልቲ የዛርብ ዘለኹ ነዝብለ ዘለኹ ባዕልኻትኩም ፍረድዎ እታ ንሕና እንባርኻ ናይ በረኸት ጽዋዕ ምስ ደም ክርስቶስ ሕብረት ዘለዋ ዶ ኣይኮነትን እታ ንቆርሳን ጌራስ ምስ ስጋ ክርስቶስ ሕብረት ዘለዋ ዶ ኣይኮነትን ካብ ሓንቲ እንጌራ ተማቒና ኢና እሞ ሓንቲ እንጌራ ካብ ትኸውንሲ ንሕና ብዙሓት ክነስና ሓደ ስጋ ኢና ሶሪ ኦኬ ብዝተኻእለ መጠን ህፃናት ፕሊስ ኣብ ደገ ከተፅንሖም ተትኽእሉ ጎይታ ባረኩም አሸርስ ህፃናት ኣብ ደገ ክፀንሑ እንድሕዳ ክኢሎም ጽቡቕ ነይሩ እሺ የነሱ ጥፋት አይደለም የኔ ነው ይቅርታ ፋስት ጨርሳለሁ ስሙኝ እቲ ጥፋት ናዘይና ተማይኮነን እግሬታ ብላለሁ የጌታን የኢየሱስን ደም አለማወቅ እቲ ቀዳማይ ናይ ጎይታና ኢየሱስ ክርስቶስ ደም ዘይምፍላይና ዘይምልላይና እዩ አለማወቅ አለመለየት ዘይምልላይ በሃይማኖተኛ መንፈስ መቀበል ብናይ ሃይማኖት መንፈስ ክንወስዶ ከለና አንዳንድ ሰዎች መታሰቢያ ይሉታል ሓደ ገለ ሰባት መዘከሪዮም ዝብሎ መጽሐፍ ቅዱስ እንደሱ ይሏል መጽሐፍ ቅዱስን ኮም ይብሎ ግን ምን ማለት ነው ግን ታይ ማለት እዩ በጣም ማወቅ ያስፈልጋል ስለዚህ ክንፈልግ የጌታ ኢየሱስ ክርስቶስ ስጋና ደም እንደም አያችሁ እዚህ ቦታ ላይ ምንድነው ችግራቸው ስለዚህ ወዳጆቼ ጣዖትን ከማምለክ ሽሹ አለ እንታይ ይሉለው ከመምላኽ ጣዖታት ተሐለው ይልሎ ምንድነው የሚለው ጣዖትን ከማምለክ ሽሹ ጣዖታት ከመምላኽ ለምንድነው እንደዚህ ያለው ንምንታይ ሆም ዘለ ከላይ ብታነቡት የጌታን ስጋና ደም ማን ነው በጥንቆላ የተሰራ ስጋና ደምን የታረደው ይበሉ ነበር እነዚህ ሰዎች ንምንታይ ሆም ይሉ ተዛሪቡ እንደሕዳድኩም ካብ ላዕል ተሪኢኹም ነቲ መስዋዕት ይሉ ተሰውአ ስጋ ይበልዑ ስለዝነበሩ እዩ አያችሁ የጥንቆላ ይበላሉ ናይ ጥንቆላ ይበልዑ ጥንቆላ ከአጋንንት ጋር የተያያዘ ነው ጥንቆላ ምስ ናይ አጋንንት ምትሓዝ ኣለዎ ከሱ ጋር የተያያዘ ስትበሉ ምስኡ ተተሓዘ ክትበልዑ ከለኹም እያመለካችሁት ነው ተምልኹ ኣለኹም ይብሎም ምን ማለት ነው ማምለክ እየተገዛችሁለት ነው ትግዙው ኣለኹም አምላኬ ነህ እያላችሁት ነው አምላኬ እንዳበልኩም እውቅና ለጥንቆላ ይሰጣችሁ ነው አፍልጦ እንደሃብኩም እምነት ስለዚህ ምን አለ ጳውሎስ ስለዚህ ጳውሎስ ታይብላለሁ ስለዚህ ወዳጆቼ ጣዖትን ከማምለክ ሽሹ ስለዚህ ከመምላኽ ጣዖት ተሐለው ይብላለሁ ማምለክ ነው የጌታ ስጋና ደም ስትበሉ ደግሞ እግዚአብሔርን እየተገዛችሁ ነው በእንጻሩኻ ናይ ጎይታ ደምን ስጋን ክትወስዱ ከለኹም ንጎይታ ኢኹም ተምልኹ ዘለኹም ልባሞች እንደመሆናችሁ አይደለም አለና የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም እታ እንባርኻ ናይ በረከት ጽዋ ምስቲ ናይ ጎይታና ኢየሱስ ክርስቶስ ደም ህብረት ዘለዋ ዶ አይኮነትን ይብል ስሙኝ እዚህ ጋር ፕሊስ ኣብዚ ስሙዕን በጃኹም የኢየሱስ ስጋና ደም ስትወስዱ ናይ ኢየሱስ ክርስቶስ ደምን ስጋን ትወስዱ ከለኹም የኢየሱስ ስጋ ጋር ህብረት አለው ምስ ኢየሱስ ክርስቶስ ምስ ናይ ስጋ ደምን ህብረት አለው እንደሱ ነው የሚለው ሁላችሁም አንብቡት እስቲ
ኮሚዝ ብላ አይኮነን ሁሉ አንብቡት ሁላችሁ አንብቦ ቃሉን ነው የምንተረጉመው ንባረኻ ናይ በረኸ ጽዋእሲ ምስ ደም ኢየሱስ ክርስቶስ ሕብረት ዘለዋዶ አይኮነትን ይብል አያችሁ የኢየሱስ ሥጋና ደም ስትወርሱ ከኢየሱስ ከራሱ ጋር ሕብረት አለው ስለዚህ ናይ ኢየሱስ ክርስቶስ ደማን ሥጋን ምስ ክርስቶስ ኢየሱስ ባዕሉ ሕብረት አለው የሃይማኖት ምግብ አይደለም ናይ ሃይማኖት ምግብ አይኮነን ልማድ አይደለም ስርዓት አይኮን ልማድ አይኮነን ከኢየሱስ ጋር ነው የምትተባበሩት ምስ ናይ ኢየሱስ ክርስቶስ ስራሕ ይኹም ትተባበሩ ከኢየሱስ ጋር ነው ሕብረት የምትፈጥሩት ምስ ኢየሱስ ክርስቶስ ይኹም ሕብረት ትገብሩ ተረዲኩ ማለት ብለ ዘለኹ ምን ማለት ነው በሌላ ቋንቋ በኋላ ዘራርባታ ማለት ነው ከኢየሱስ ጋር ምን ማለት ነው ሕብረት አለ ማለት ነው ምስ ኢየሱስ ክርስቶስ ምን ማለት ነው ወንድምና የጌታ ሥጋ እኔ የጌታ ሥጋ ነኝ አሁን የሚቆረሰው ያ ነኝ ኢየሱስ እንደሱ ነው አኔ እቲ ናይ ጎይታ ሥጋኤ ኢየሱስ ካዚዩ የጌታ ሥጋና ደም ሶስት ናይ ጎይታ ሥጋን ደምን ክወስድ ከለኹ ከኢየሱስ ጋራ ሕብረቱ ምስ ኢየሱስ ክርስቶስ ሕብረት ገብራለሁ I will be one ሓደ ነኸውን ሕብረት ንገብር ናይ መስቀል ስራ ሐሳባና አፕሊኬሽን ረክብ ሐሳቤ ገብቷችኋል ሐሳቤ ተረዲኩም ዶ እንደሱ ነው የሚለው አንብቡት አሁንም አንብቡት ከማያት ብል እታ እንባረኻ ናይ በረኸ ጽዋእሲ ምስ ደም ክርስቶስ ሕብረት ደይብላን እታ እንቆርሳ ናይ በረኸት ሕብስትሲ ምስ ሥጋ ክርስቶስ ሕብረት ደይብላን ይብል አለዋ ይዝብለና ስለዚህ ወይ የጌታና ሥጋና ደም ስትወርሱ ተንቀጥቀጡ ተጠንቀቁ በማስተዋል ውሰዱት ስለዚህ ብምስተዋል ውሰድዎ ተጠንቀቁ ውሰድዎ ጋራ ነው ሕብረት የምታረጉት ሕብረት ትገብሩ ዘለኹም ኢየሱስ ንባዕሉ እዩ ለዚህ ነው አሁን ሰዓት ስላሌለ በቃል ልናገረው ስለዚህ ሆነ ቃል ሰዓት ስለደምና በቃል የኢየሱስ ደም አንዳንዶቹ ሞቱ አይደል ይላል በመካከላችሁ አንዳንዶች አንቀላፉ በመክንያቱ አማእኸልኩም ብዙሓት ድኹማት አለው ገለገለ ዝሞቱን አለው ይልና አለው ስለዚህ ለምን ንምንታይ የኢየሱስ ሥጋና ደም ከኢየሱስ ጋር ሕብረት አለው የኢየሱስ ክርስቶስ ደም ምስ ክርስቶስ ኢየሱስ ሕብረት ስለዘለው እዩ አንዳንዶችን ከቀተለ ገለገለ ድሕርቀት ይሉ ከገደለ ድሕር ሞይቶም ያመመው ሰው ቢመጣ ያመመው ሰው ቢወስደው ለዛሐመሞ ሰብ ከወስዶ ከሎ የደከመ ሰው ቢወስደው ደከመ ከወስዶ ከሎ ምን ይሆናል ማለት ነው እንታይ ይኸውን ማለት እዩ ይፈወስ አሜን አሜን አንዳንዶቹ ገደላቸው ንገሊያቶም እንድሕዳቀት ይልዎ ደከሙ ድሕደኺሞ ተቀጡ ድሕተቀጽዮ አንቀላፉ ማለት ሞቱ ማለት ነው በእንግሊዘኛው ሞይቶም ማለት በመካከላቸው አንዳንዶች ሞቱ ነው የሚለው የአማርኛው ደከሙ ይለው ማን ነው አንቀላፉ ይላል ገለገለ ደቂሶም ድሎ ዘለው ሞይቶም ይዛረብ ዘሎ ለምን ሞቱ ለምንታይ ሞይቶም የጌታ ሥጋና ደም ስላለዩት ናይ ጎይታና ኢየሱስ ክርስቶስ ሥጋን ደምን ስለዘይፈለዩ ወይ እንደ ኖርማል መሰላቸው ከም ተራ ወሲዶሞ ቀላል አቀለሉት አቅሊሎሞ ሞቱ ሞይቶም በመጣላት በምጽል እርስ በራስ በመጋደል ንሐድሕድካ በመቅጥታ በመለያየት በመፈለላይ ንቀት ባለበት ሁኔታ ንዕቀት በዘለዎ መንገዲ ወሰዱት ወሲዶሞ ሞቱ ሞይቶም አንቀላፉ ደቂሶም የጌታ ሥጋና ደም ስትወስዱ ናይ ጎይታና ኢየሱስ ክርስቶስ ሥጋን ደም ክትወስዱ ኃይል እንዲኖሩ ትፈልጋላችሁ መለያየትን ከመካከላችሁ አስወግዱ አሜን በጥላቻ ህይወት ውስጥ ሆናችሁ አትውሰዱት አብናይ ጸልይ መንፈስ ኮንኩም አይትውሰዱዎ በቂም በቀልነት መንፈስ አትውሰዱት ብናይ ቂም ብናይ በቀል መንፈስ ኮንኩም አይትውሰዱዎ ያዘናችሁ ካላችሁ መታችሁ ይቅር ተባባሉ ሐዘንኩም ለም ሰባት እንደሃለው ሆይኑ ይቅረ በልዎም አሜን 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 ፈጽም በተለይ በመንፈሳዊ ዓለም ውስጥ አንድነት እግዚአብሔር በቤተ ክርስቲያን ውስጥ እንዲጠበቅ ይፈልጋል ኣብ መንፈሳዊ ዓለም ክሪኦ ከለና እግዚአብሔር ኣብ ማሕበሩ ሓድነት ክሕሎ ይዝተሊ ለአንድነት ለመለያየት ምክንያት አትሁኑ ቅዱሳኖች ንምፍልላይ ምክንያት አይትኹኑ ሕዋተይ አንድነትን ለማምጣት ምክንያት ሁኑ ንምሕባር ምክንያት ኩኑ ጮክባችሁ አሜን አውልኩም አሜን በሉ አሜን አሜን አንዳንድ ሰዎች በቤተ ክርስቲያን ውስጥ ሲመላለሱ የእግዚአብሔር የመንፈስ ቅዱስ አውቶሪቲ ያለው እግዚአብሔር ይሄን ቤት እንደሚገዛ አያውቁ እትና እግዚአብሔር ስልጣን ነዚህ ቤት ዝኸም ዝገዛ አይፈልጡንም ገሌም ሰዓት ማለት ይሄ ቤት ባለፈው ነገያቸው ባለቤት አለው ለሐለፈ ጊዜ ነግሮኩም ነረ እዚ ቤት እዚ ዋና አለው ይሄ ቤት ደም ፈሶለታል ደም ፈሲሱልዩ ዋጋው ተከፍሏል ዋጋ ተከፊሉልዩ እንደ
እንደ ልብ መመላለስ አትችልም ከም ልብኻ ክትመላለስ ኣይትኽእልን እንደ ልብ አፍህን መክፈት አትችልም ከም ልብኻ አፍካ ክትከፍት ኣይትኽእልን እንደፈለክ መናገር አትችልም ከም ድሌትካ ክትዛረብ ኣይትኽእልን ኢኻ እንደፈለክ ማንንም መለወጥ መቀየር አትችልም ከም ዘለኻዮን ሓደ ከተውርድ ባለቤት አለው ይሄ ቤት መሞት ችግር ውስጥ መግባት ካልፈለክ you have to watch out እንደ ህዳብ ጸገም ክትአቱ ተዘይደልኻ በዝ ነገር ጥንቆቁን ተገባችሁ አሜን ተረዳእኩም አሜን በሉ ችግር ካለ በፍቅር ፍቱት ጸገም እንደህላለ ኮይኑ ፊት ለፊት ተነጋገሩ ፊት ለፊት ተዘራረቡ ቅን ሆኑ ተንኮል እርስ በራሳችሁ አትነጋገሩ ተንኮል ለሕሽኽሽኽ ምባል ያልገባችሁ ፊት ለፊት ተናገሩ እግዚአብሔር ደስ ይለዋል በሱ ፊት ለፊት ተዛረቡ ሐቅ ተዛረቡ ተረዳእኩም አሜን አሁን ጊዜ ስላልሌለኝ የቆሮንቶስ ሰዎች ይመካኛው አምናምናምና ይላሉ መለያየት አለ በመካከላችሁ መለያየት አለ ስለዚህ አንዳንዶቹ ሞቱ አንቀላፉ አማኸልኩም ፍለላይ ያለው ይልዎም ስለዚህ ኸአ መንጎኹም ሞይቶም ደቂሶም አለው ይሉ ይሄ ቤት የፍቅር ቤት ነው እዚ ቤት ዝና ይፈቅር ቤት እግዚአብሔር በዚህ ቤት ፍቅር ብቻ ማየት ይፈልጋል አብዞ የዚ ፍቅር ጥራይስ አሜን አሜን አንተ እስቲ አጠገባቸው አንቺ ከኔ ትበልጫለሽ በሏት እስቲ ስበሉት አንተ ከኔ ትበልጣለህ ከነ ሐድኩም ንስሐ ካባይ ትበልጽ ንስሐ ካባይ ትበልጽ ይሄ ንስሐ ካባይ ትበልጽ ንስሐ ካባይ ትበልጽ ይሄ ሃሌሉያ አሜን አብ እግዚአብሔር ቤት አያችሁ አሁን ጊዜ የለኝም ብዙ ነው የጻፍኩት ያው ፓስተር እንዳስወርደኝ ከዚህ በላይ ግን ስሙት ይሄንን ብዙ ቤተክርስቲያኖች የደከሙት ለዚህ ነው እቺ ተናግሬ ልጨርስ ብዙሃት ማህበራት ደከሙ ነዚህ አንድ ጊዜ የጌታ ስጋና ደም አንድ ቤት ገባውና ጾም ጸሎት ለወስድ ነው የገባሁት የዛሬ 27 28 አመት ነው ናሕጂ 27 ዓመት ያም ሓደ ቦታ ጾም ጸሎትን ክወስድ ይከይደ 3 ቀን ጾም ጸሎት ለወስድ ገባው የቅዱሳን ቤት ነው ሰለስተ መዓልታ ናይ ቁርሳን ገዛዩ ጾም ጸሎትን አቴ ከዛ አሟታል ሚስትየዋ ድሕሪታ ሰበይት ሃይማኒራ ምንድነው ኩላሊት ፌል አድርጓል ኩሊት ወዲቁ ታይኩ እና አንዱ ኩላሊት እንዳያበላሸው ስለዚህ ታንት ኩሊት ነታ ታንት ከይተባላሽው አመታን ይውጣ ተባለ ይቆረጥ ተባሂላ ከዛ የጌታ ስጋና ደም ወሰድን ስለዚህ ሽዑ ድራር ጎይታ ወሲድና ታምር ጠብቁ አልኳቸው ታምራት ተጸበይ ይለዮም በኋላ ወሰድን ወሐቢርና ወሲድና ኩለ ሌሊት ነው ፍርቅ ላይ ተኾን ከሎ ከአራት ከአምስት ቀን በኋላ ሆስፒታል ሄደች ድሕሪው ድሕር 4 መዓልቲና በሆስፒታል ከሄዳ ተኛች ደቂሳ ከዛ አላወቀችም እንደተፈወሰች እንደ ከም ተፈወሰት አይፈለጠትን ተቀደደ ተከፊቱ ማለት ነው ኦፕሬሽን ክትገብር ዶክተሩ ዶክተር በራጅ ያየውና እዛ ያየው ግራ ገባው ምስራዩ በቃ ተደናጊሩ ማለት በኋላ እንዳለ ገጠመው ከም ዘሎ ምንድነው አዲስ ኩላሊት ኦሪጂናል ከሰማይ ተገጥሟል ምክንያቱ ሐድሽ ኦሪጂናል ለሆነ ኩላሊት ካብ ሰማይ ተገጥመላ እግዚአብሔር በእኔና በእናንተ ጤነኛነት ደስ ይለዋል እግዚአብሔር ብናትና ጣዕና ደስ ብሎ አምላክ ስለዚህ በዚህ ውስጥ አሁን ይፈውሳቸዋል ስለዚህ በዛ ሐሊፍ ፈውሰኩም የሃይማኖት ምግብ አይደለም የሃይማኖት ህይወት የሚተላለፍበት ምግብ ነው አሜን እንዳትረሱት ቃሉን ከኢየሱስ ጋር ህብረት አለው ኢየሱስ ክርስቶስ ህብረት አለው ሁላችንም የጌታ ራት በሉ ናይ ጎይታ ከኢየሱስ ደም ጋር ናይ ጎይታ ደም ህብረት አለው አልዳፈረው አሜን አሜን ጌታ ኢየሱስ ይባርካችሁ ሶሪ ስለ ተባረኩ ሃሌሉያ እግዚአብሔር ይባርክ ፓስተር እስከንተሲና ሃሌሉያ ኢየሱስ ጎይታ እዩ አሜን ይፕ ከነሕጽሮይና ጀኹም አይ ትንቀሳቀሱ ይኹም will make it brief and effective okay ድሮ እተቃል ሓሊፉ ስለ ዘሎ ድሮ ናይ ጸሎት ብዙሕ ግዜ ክንሕልፊና ግን አሸርስ ቅልጥፍ ኢልኩም አምላኽ መስገን አሸርስ ቅልጥፍ ኢልኩም ቅድሚት ክትመጹ ጽበዩ አሸርስ ቅልጥፍ ኢልኩም አምላኽ መስገን ሃሌሉያ መጽሐፍ ቅዱስ ተዛረብ ከሎ እዛ እንባረኻ ናይ በረኸት ጽዋዕ ምስ ደም ኢየሱስ ክርስቶስ ሕብረት ዘለዋ ዶ ኣይኮነትን ትመልስ እንታይ እዩ እወልዋ እዩ አሜን እዛ እንቆርሳ ናይ በረኸት ቁርሲ ወይ ከላይ ሕብስቲ ምስ ስጋ ክርስቶስ ሕብረት ዘለዋ ዶ ኣይኮነትን ኢሉ ደጊሙ ትመልስ እንታይ እዩ እወ ኣለዋ እዩ አሜን ስለዚህ እግዚአብሔር ይመስገን ስለዚህ ተራ ነገር ኣይኮናን ንገብ ዘለና መስቲ ኣብ መስቀል በክርስቶስ ኢየሱስ ተገበረልና ናይ መስቀል ስራሕ ኢና መስኡ ኣስሸይት ንገብ መስኡ ኢና ንሓብር ዘለና አሜን ፈውስኩም ኣውይ ተገይሩ መድሓንኩም ኣውይ ተገይሩ
من نقاف كماوي تغير سلام كماوي توديو قسقلنا كماوي تساعيرو خبرنا أملاح يكون سلازي كنوستو خلنا زند حسبنا إن نوستو أمين حيل خمس لك فوسي خمس لك عنا خمس خون حيل خمس خون بركات خمس خون هواتنا كم ريفايف كم خون كم حاجات كم نفلنا حسبنا إن نوصل كبرنا أملاح يكون قويتان بارك كلنا بيسوس كريستوس شم ذا نبارك صوان نبارك لنا ذا نبارك حبست نبارك لنا جابر أبو نخن كفلو خلنا حيل سلد خون تمسكن متعين فوسن سلد خون تمسكن بركات سلد خون تمسكن بكريستوس يسوس شم نصلي لنا قالك هياويو حلفا كله نقالك تصنع قويتا نقالك هياو سلد قبره تمسكن بشم يسوس آمين እግዚአብሔር ይባረክ ተዝሮት خلاخن قويتا باركن እንዳዘርኦ خلوا قلطفልክም ደስተኻለ መጠን ህይወት አለው አብችደም ክርበልና አምላክ መስከን አሜን ህይወት ዘላለም ህይወት አለው ዲያት بالحق ተመስኩ ህይወት አለው ብትደም ክንዘምራና እግዚአብሔር ይባረክ ሃሌሉያ መዘምራን ማይክ መሐዙ ጭጫብ ዘይብል ቦታ ኾንኩም ጭጭ ከይብል ናማ አخልኩን ዋላ ወይ ተባረኩ በዛ ዋላ ትኮን ትኸሊኹም موس ولا نبض تكون تخليه كيف كيبلي ليه ايش እግዚአብሔር ይመስገን ዘምራት አመዝሙር ያንተኹም ናብተን ድራር ጎይታ እንዳበልኩም ተከታተሉም ግን ዘምሩ አምላክ መስገን ለስኪ ስፒሪት ነትመንፈስና ሐሉ አምላክ መስገን ዘምሩ እስኪ ሃሌሉያ ኢየሱስ ጎይታ ክንጽሊና መወዳታ ብሪፍ ለክንጽሊና እግዚአብሔር ክፉሶኩም ያሜን ብሪፍ ለክንጽሊና እግዚአብሔር ከናቅፎኩም حاجات زبله كله حاجات من لما زبله كله بتخكن صلينا أملاخ مسكن حراخ تكون يخون يا سكات زعتكمو قال سبكمكم كتوتنا إجابة حسابي هيوت نزل على محرة علو عمتي وش تدم محرة نزل على يغرتالو عطي وش تدم يغرتالو نزل على محرتالو عطي وش تدم محرتالو نزل على محرتالو عطي وش تدم زلالة نا يسوس دم كبر كدوس دم نا يسوس دم نا يسوس دم نا يسوس دم كبر كدوس دم نا يسوس دم زفوس دم نا يسوس دم كبر كدوس دم نا يسوس دم نا يسوس دم نا يسوس دم كبر كدوس دم نا يسوس دم زناقف دم نا يسوس دم كبر كدوس دم نا يسوس دم نا يسوس دم نا يسوس دم كبر كدوس دم نا يسوس دم فوز الأول من نقاب يلكم من نقاب على أنت ميستر عبت دم يزلو بركة يلكم على بركة عبت دم نا يسوس أنت ميستر عبت دم يزلو عبت دم نا يسوس أنت ميستر عبت دم يزلو عبت دم نا يسوس يوتالو عبتي وش تدم يسوس دم زنتصه دم نا يسوس دم كبر كدوس دم نا يسوس دم نا يسوس دم نا يسوس دم كبر كدوس دم نا يسوس دم زناق
ግደም